በውዋ የቃሉ ቲያትር ጥርሴን የነቀልኩበት ነው። በፈረንሳይ ለጋሲዮን ነው የተወለዱት። መሀል አዲስ አበባ ላይ ተወልደሽ ማኪያቶን ያህል ሻይ ስፕሬሱን ያህል አለባበስሽ የባለቤቶትና የእርሶ ትዳር አመሰራረት ትንሽ ለየት ያለ ይመስላል። ተጀመረ ማለት ነው። ለእኔ ከእናቴ በላይ ምንም አስተዋይ ሴት ሁለት ነገር እዚች ሀገር ያስፈልጋል። አንዲት እንጀራ ብትኖር የተማሪ ናት። የእጽዋቱን ስም ነቅሎ አውጥቶ ነው ያንን የሰጠኝ። ያ መጽሐፍ የራሳችን አለ። የቅኔ ቋንጣ የለውም ይባላል፣ አይጻፍም። ሰላም ጤና ይስጥልን። ፋና ፖድካስት ጀምሯል። እንዴት ቆያችሁን? ዛሬ እንግዳ ጋብዘናል። የቅኔና ትርጓሜ መምህር ከሆኑት ሊቀ ጉባኤ ታረቀኝ ብርሃኑ ጋር ቆይታ ልናደርግ በቤታቸው ተገኝተናል። ቆንጆ ቆይታ ይኖረናል ብለን እናስባለን። አብራችሁ እንድትሆኑ ጋበዝናችሁ። መልካም ቆይታ። ሊቀ ጉባኤ ፈቃደኛ ሆነው በቤቱ ስለጋበዙን እናመሰግናለን። እኔም እናንተ ስለተገኛችሁ ከልብ አመሰግናለሁ። በጣም ደስ ብሎኛል። እንግዲህ ትንሣኤ በዓልን አሳለፍን። እንዴት ነበር በዓሉ? በጣም ጥሩ ነበር። እግዚአብሔር የተመሰገነ ይሁን። ደስ የሚል በዓል ነው። የጌታን ትንሣኤ ሁላችንም በደስታ በፍስሐ አክብረናል። ጾመ ልቦሙን ፈተናል። ይህን ያደረገ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን። አሁን ደግሞ ዳግም ትንሣኤ ላይ ደርሰናል እና ዳግም ትንሣኤን ደግሞ ትንሽ ብናነሳ መልካም ነው። እርሱ አባት እንደመሆኑ መጠን የትርጓሜም የቅኔም መምህር እንደመሆኑ መጠን ይሄን ሳናነሳ ማለፉ ጥሩ አይሆንም። ስለዚህ ዳግም ትንሣኤን ብናነሳ መልካም ነው። ዳግም ትንሣኤ ያው ዳግም ትንሣኤ ስለተባለ ሁለተኛ ትንሣኤ አለ ማለት አይደለም፣ ወይንም ሁለተኛ የትንሣኤ በዓል ማለት አይደለም። ዳግማይ ትንሣኤ የተባለው ያው ከትንሣኤ ጀምሮ እንደ አንድ ቀን ነው የሚከበረው። ግን እሑድ በሚመጣበት ጊዜ አሁንም ሌላ ትንሣኤ አለ ለማለት ሳይሆን ያንኑ ትንሣኤ የሚታሰብበት ዕለት ስለሆነ ነው ዳግመኛ ወይም ሁለተኛ የተባለው ማለት ነው። የትንሣኤ ምናልባት አሁን ከወቅቱ ጋር ተያይዞ አንድ ቅኔ ከእርሶ ጠብቃለሁ። አስቀድመን ቆይታችንን ለመጀመር እንንደርደር ብዬ ነው። ጥሩ ነው። እንግዲህ ምንድነው ቅኔ ማለት? መጀመሪያ በቅኔው ትንሣኤውን ጉዳይ ከማንሳታችን በፊት ቅኔ ምንድነው የቅኔ ትርጓሜ ጥሩ ነው። ምንድነው ቅኔ? አንዳንድ ጊዜ ግጥሞችም ቅኔ ሲባሉ ሰማለሁ እና ተራ ግጥሞችም ሰምና ወርቅ የያዙ ብዙ መንገድ ያላቸውም ቅኔዎች እንዲሁ እንደ ቅኔ ሲጠሩ ይሰማል። እስከ ተግባባን ድረስ መልካም ሊሆን ይችላል። እንደ ሙያ ስናየው ግን ቅኔ የራሱ ጥበብ፣ የራሱ ሚስጥር፣ የራሱ ሙያ ያለው ነው። እንደውም አይነቱ በብዙ ሺህ የሚቆጠር ነው እንደየቤቱ ማለት ነው። ያው ቅኔ ስንል አንዳንዶቹ ቅኔ ተገዛ ከሚለው ቃል የመጣ ነው ይላሉ። ግን በዚህ በዋርላው ቤት ቃኘ መቃኘት፣ ማየት፣ ነገሮችን ማመስጠር፣ መተንተን፣ መዘርዘር፣ በአይነ ስጋ የማይታየውን በአይነ ህሊና ማየት፣ መመርመር፣ እንደዛ ስለሆነ ቃኘ ከሚለው ነው የመጣው ይላሉ ቅኔ። ዋናው ቁም ነገር ግን ቅድም እንዳልኩሽ በአይነ ህሊና የሚታዩ ሚስጥራትን መግለጽ፣ ቀጥተኛ የሆነውን ነገር ውብ ቃላት ፈጥሮ ያንን በማሳመር መግለጽ ማለት ነው። የኢትዮጵያ ቅኔ ስንል ቅኔ የተገኘበትን ዋናውን መደበኛውን ቦታና ስፍራ ማንሳት ያስፈልጋል። ትናንት ስናስታውስ ነው ስለ ወደፊቱ ማውጋት የምንችለው። በኢትዮጵያ የቅኔ ታሪክ ውስጥ እንግዲህ ግዕዛዊ የቅኔ ታሪክ ውስጥ 3 ታላላቅ ቦታዎች አሉ። ዋርላ፣ ዋሸራ፣ ጎንጅ የሚባል የቅኔው ምንጭ ዩኒቨርሲቲዎች፣ የቅኔው ኮሌጆች፣ የቅኔው መገኛዎች ማለት ነው በኢትዮጵያ ታሪክ። ዋርላ ወሎ ውስጥ የሚገኝ ነው፣ ዋርላ ደላንታ። ዋሸራ እና ጎንጅ ደግሞ ጎጃም ውስጥ የሚገኝ ነው። እነዚህ የቅኔ ዩኒቨርሲቲዎች ናቸው ማለት ነው። ይሄ ማለት ግን ሌላ ቦታ ቅኔ አይሰጥም ማለት አይደለም። ልክ የተለየ ነው። ሶፎርድ ዩኒቨርሲቲ እንደማለት ገብቶሻል። የተለየ ምርምር የሚካሄድባቸው የምስክር ቦታዎች፣ የቅኔው ምስክር ቦታዎች ናቸው ማለት ነው። ስለዚህ ያው ቅኔ ዋርላ ውስጥ ተጀመረ፣ ከዛ እየተስፋፋ ሄዶ ዋሸራ፣ ጎንጅ ተሻገረ፣ ከዛ አገሪቷን መላ የቅኔው ማዕበል ማለት ነው። በጣም ደስ ይላል። በዚህ አጋጣሚ ያው የዋዋንጎ የሚለው አሁን ገባኝ ራሱ በኋላ ላይ እመጣበታለሁ የቲያትሩን እና አሁን ቅኔውን ወደ ቅኔው ልምጣልሽ። እንግዲህ ቅኔውን ስናነሳ አሁንም የምነግርሽ ነገር የቅኔ አገልግሎት ትልቁ አገልግሎት እግዚአብሔርን ማመስገን ነው። የመጀመሪያው ነገር እግዚአብሔርን ማመስገን ነው። ሰበወ ለእግዚአብሔር ስብሐተ አድሰ ይላል። በአዲስ
በአዲስ ምስጢር፣ በአዲስ ጥበብ፣ በአዲስ ግኝት፣ በአዲስ ቃል ጌታን አመስግኑት፣ እግዚአብሔርን አመስግኑት ይላል ነብዩ እግዚአብሔር ዳዊት። እዛ ላይ ተመስርቶ ነው ቅኔ የተፈጠረው እና እዛ ላይ ተመስርቶ ቅኔን የፈጠረው መጀመሪያ ያው መንገዱን ያሳየው ቤቱን ያሳየው ቅዱስ ያሬድ ነው። የሁሉ ነገር የጥበባት ሁሉ ምንጭ በእግዚአብሔር የተቃኘው ቅዱስ ያሬድ ነው። ከዛ በኋላ የቅኔ ራሱን እድገት እያሳየ መጣ ማለት ነው። ከዛ ዮሐንስ ገብላዊ ቅኔ ሲያፈስ፣ ቅኔ ሲዘርፍ፣ ቅኔ ሲያፈስ፣ ቅኔ ሲዘርፍ በጊዜው የነበሩት ንጉሥ አጼ በእደ ማርያም የተባሉት ምንድን ነው የምትለፈልፈው ነገር ይላሉ። በሁለት ቡድኖች መካከል ያለ ልዩነት ማለት ነው። አሁን እኛ በግዕዝ ስንል ዝም ብለን የምንለፈልፍ የምንመስላቸው ሰዎች አሉ እና በጣም ጥልቅ ጥበብ ነው። ምንድን ነው የምትለፈልፈው ምናምን ሲሉት ለምን ይሄ ከእግዚአብሔር የተገኘ ስለሆነ እግዚአብሔር የሰጠን ጥበብ ስለሆነ እግዚአብሔር የለም በሱባኤ አንጠይቀውም አሉ። ሁለቱም ሱባኤ ገቡ። በሚመራመሩበት ጊዜ ባለቅኔው እያለ እግዚአብሔር ምንም ለማያውቁት ስለ ቅኔ ምንም ግንዛቤ ለሌላቸው ለአጼ በእደ ማርያም የቅኔን ጥበብ ገለጸላቸው። ስለዚህ እንዲህ አሉ። ድህረ ተሰብረ አጽንኦ ለሰብና ነልሁብ ትለሃባሃዊ ክርስቶስ ማማያ ሐዲስ ጥምቀት። በእርግጥ ቅኔ ከዚህ በፊት የተባለ ቅኔ ደግሞ አይባልም። የቅኔ ቋንጣ የለውም ይባላል፣ አይጻፍም። በቃል ስለሚባል ነው። በቃል ይባላል። አትየዋለሽ አለቀ በቃ። ከዛ ወደ አዲስ ፈጠራ ነው እንጂ የምትሄጂው ያንን ይዘሽ እንዲህ ነው ምናምን አይባልም። ነውር ነው በጣም በቅኔው ዓለም ትልቅ ጥበብ ነው። ትልቅ ጥበብ ነው ራሱ። ወይንም ቁጭ ብለሽ የምጽፊው ነገር አይደለም። ስለዚህ እሳቸው ግን ምን አሉ? ድህረ ተሰብረ አጽንኦ ለሰብና ነልሁብ ትለባሃዊ ክርስቶስ በማየ ሐዲስ ጥምቀት አሉ። ምን ማለት ነው? ሸክላ ሰውነታችን ከተሰበረ በኋላ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በአዲስ የጥምቀት ውሃን እንደገና ሰራው ይላል አሉ። አየህ፣ ይህን ቅኔ የዘረፉ በድንገት ነው የሚዘርፉት። ሸክላ ጥበብ ስትሰራ የሰራችው ሸክላ በድንገት ሊሰበር ይችላል። ምንድን ነው የምታደርገው? አትጥለውም። ያን ታደቅና እንደገና አሳምራ ትሰራዋለች ማለት ነው። ክርስቶስ እንዲህ አድርጎ ነው የተሰራን፣ በሞቱ በትንሳኤው። አየሽ፣ አሁን ወደ ጥያቄሽ መጣሁ። በሞቱ በትንሳኤው አሁን ዳግማ የትንሳኤ ብለን የምናከብረው የፋሲካ ዕለት ያከበርነው ከፋሲካ ጀምሮ ተነሳ ብለን እስከ 40ኛው ቀን ድረስ የምናስበው የክርስቶስ ትንሳኤ ይህንን ነው የሚሰብከው ማለት ነው። እና በሌላ አባባል ስለ ክርስቶስ ስለ ጌታ ትንሳኤ በቅኔም እንዲህ ይሰበካል ማለት ነው። እርስዎ ምን አሉ ካልሽኝ እኔ ልበልሽ አንድ ቅኔ። ጥሩ። በሰበቡ ብዙ ነገሩ። ትንሳኤ ወዋ በውዋ የቃሉ ትንሳኤ ወዋ እምዴዴ ትንሳኤ ወእምዴዴሁ ሰደደ ሞተ ብእሲተ ወይቤለሃ እስእል አምላከ የዶም ሕይወተ ዳግመ እያርየኒ አይነኪ መቅበርተ ወቆሳቁስየ ሕማማተ ሀደጉለኪ ትንበሪ መበለተ። ምን ማለት ነው ይሄ? ማለት በአጭሩ ሲገለጽ በአማርኛ ሲገለጽ ይሄ ቅኔ በእርግጥ ቅኔ ስትተረጉሚው ስሜት አይሰጥም። ለሚያውቀው ስትሰሚ ነው። ግጥምም እንደዛ ነው አይደለም? ከአንድ ቋንቋ በአንድ ቋንቋ የተገጠመ ግጥም ወደ ሌላ ቋንቋ ስታመጭም ቦታውን አይመታም። ያ ነገር ያስቸግራል። እንዴት ነው ስለ ቲያትር ያለ ግንዛቤ ሲባል እንዴት ቲያትር ጥርሴን የነቀልኩበት ነው አላት ለቻይናዋ ሲላት ደነገጠች። ማለት እኛ ጥርሴን የነቀልኩበት ነው የሚለው እና በእኛ አማርኛና በእነሱ የቻይና ቋንቋ ጥርሴን ነው የነቀልኩበት ስትይ አይገኝም። ይሄ ሰውዬ ጥርስ ልክ እንደዛ የቅኔውም ሀሳብ እንደዛ ነው። እና በግዕዝ የምትገልጪው ነገር በአማርኛ እንደምንም ብለው ምን ማለት ነው? ትንሣኤ ጀግና ወይንም ትንሣኤ ባል አልተግባቡም ሁለቱ፣ ሞትና እሱ። ሞት ሚስቱ ናት፣ አልተግባቡም። ስለዚህ ሞትን አባረረ። በድለዋለች፣ በጣም ስለበደለችው አባረራት። ወይቤለሃ እስእል አምላከ የዶም ሕይወተ ዳግመ እያርየኒ አይነኪ መቅበርተ። ሁለተኛ አይንሽን መቃብር እንዳያሳየኝ ለሕይወት አምላኬ እነግራለሁ አለ ትንሣኤ። አግኝተሽኛል? ይገባል? ግልጽ ነው አላት። ወቆሳቁሴ ሕማማተ ሀደጉለኪ ትንበሪ መበለተ። በቃ የቤት ንብረቴን ምኑ የሚያስፈልገውን ነገር ሕማማቱን ትቸልሻለሁ ክርስቶስ። አየሽ? ምክንያቱም ሕማም መከራ
ከሞት ጋር ነው ያለው አይደለ? ያንን ሁሉ ድል አድርጎ ክርስቶስ ተነሳ ነው መልእክቱ። አደጉ ለኪ ተውኩልሽ ትንበሪ መበለተ እዛው አርጅተሽ ትሮሪያታለሽ አለ ክርስቶስ የሚል ስሜት ነው የሚሰጠው። ይገርማል። አሁን ይሄ ቅኔ አልተደገመም አልተባለም፣ ሌላ ጊዜ ወይም አልተጻፈም አይጻፍም። በቃ ትልቅ ተስጦ ነው ይሄ። ተስጦ ወደ ሌላ እንሂድ ደስ ይለኛል። አሁን ወደ ሌላ ብንሄድ ምን ይላል መሰለሽ? ኢትመን ሞተ መድኃኔ ዓለም ሳዊሱ ኢትመን ሞተ ብእሴ መድኃኔ ዓለም ሳዊሱ። አሁን ስንዘርፋየሽ ኢትመን ሞተ ብእሴ መድኃኔ ዓለም ሳዊሱ ለመስኑ ይስቅ አምጣነ መቃብር ከርሱ። ይኸውልሽ ምን ማለት ነው? አንተ መድኃኔ ዓለም ሰውዬ ሞት ሰውዬን አትመነው። ሞት ቢስቅም ሆዱ ግን መቃብር ነው። ተግባብተናል? ቅኔው ጋር ነው የሞት ሆድ የሞት አንጀት መቃብር ነው። በቃ መጥፎ ነው ለማለት ነው። በሌላ አባባል መድኃኔ ዓለም ከሞት ተለይቶ ሞትን ድል አድርጎ መነሳቱን መናገርሽ ማለት ነው። እንደዚህ አይነት ጥሩ ማስተማሪያ መንገድም አንዱም ጥበብ ይሄው ነውና እኛም ብዙ ነገር ያየንበት ነው። እሺ ወደ ልጅነቱ ልመልሶት። በፈረንሳይ ለጋሲዮን ነው የተወለዱት። እንግዲህ ጥቂት ጊዜ ካደጉ በኋላ የሄዱበት ቦታ በጣም አስገራሚ ነው። የቆሎ ትምህርት ቤት ድንቁ ነገር እሱ ነው። በጣም የሚገርም ነው። እኔም አሁን ይገርመኛል። ለዚህ ደግሞ እናቶ ትልቅ ሚና ነበራቸው። እቺን ሚስጥር ትንሽ ያጫውቱኝ። ደስ ይለኛል። ዋናው እንደው የህይወት ትልቁ ነገር ይሄ ነው። የኔ እንዲህ ማድረግ ሳይሆን እኔ ያደረኩትን ሌላው ትውልድ በማድረግ የሀገራችን አንድ የባህል ገጽታ፣ አንድ የእውቀት ገጽታ የሆነውን ነገር ሌላውም ትውልድ ሊከተል ይችላል። ምናልባትም ከዛ በኋላ ብዙ ልጆችን አይቻለሁ ያልተደረገ። ተመልከች፣ መሀል አዲስ አበባ ላይ የተወልደሽ ማኪያቶን ያህል ሻይ ስፕሪሱን ያህል አለባበስሽ፣ ጧት ተነስተሽ የምታገኙ ህይወትና ኑሮ ይህንን ሁሉ ረግጦ እልም ያለው ገጠር ውስጥ ገብቶ በልጅነት ማለት ለትምህርት መሰለፍ፣ እንደገና ያ የምትማሪው ትምህርት ደግሞ አሁን ለምሳሌ አንድ ሰው ሲማር ሕክምና አጥንቶ ዶክተር ሆንና እንዲያገኛለሁ ይላል አይደል? ይሄንን የጥበብ ትምህርት ስትማሪ ግን ይሄን አገኛለሁ ብለሽ አይደለም፣ እውቀት ብቻ አገኛለሁ፣ ሌላ ነገር ምንም ነገር የለውም። እንደውም በቅርብ ጊዜ ነው አሁን በቤተ እምነት በኦርቶዶክስ ተዋሕዶ ሃይማኖት እንደው አገልጋዮች የተሻለ ደመወዝ ምናምን ማግኘት የተጀመረው ቅርብ ጊዜ ነው። እኛ በእኛ ዘመን የዕጣ ፍራንክ የሚባል ነው። ስለሱ አወራልሻለሁ። ዕጣ ፍራንክ የሚባል ዕጣ ፍራንክ ታሪክ ነው። ይሄ በጣም ትልቁ ታሪክ ነው። ምን መሰለሽ፣ እኔ ቀበና አቦ ፈረንሳይ ቤተክርስቲያን አካባቢ ነው የተወለድኩት። ቀበና አቦ ቤተክርስቲያኑ ራሱ የተተከለው የኛ አያቶች መሬት ላይ በጣም የሚገርምሽ ተካዩ አፈ ንጉሥ ጥላሁን ናቸው። እንግዲህ እዛው የኖረ ቤተሰብ ትውልድ ነው። የብዙ አያቶች የብዙ ቅማያቶች መቃብር ያለበት ቦታ ነው። አሁን ያ ትውልድ እየመጣ ሲመጣ መላከ ብርሃን አይኔ የሚባሉ የኔ አያት አሉ ማለት ነው። እሳቸው በጊዜያቸው ትልቅ ሊቅ ነበሩ። የድጓ ሰው ናቸው። እሳቸው በእጃቸው የጻፉት በብራና ማለት ነው። አይሽ በብራና ቁም ጽፈት የጻፉት ድጓ አሁን ቀጨኔ መድኃኔዓለም ቤተክርስቲያን አለ። መላከ ብርሃን አይኔ ይላል። የድጓ መምህር ነበሩ ማለት ነው። ክፍል አለን የእውቀታችን። የቅኔ መምህር አለ፣ የመጽሐፍ መምህር አለ፣ የድጓ መምህር አለ፣ የአቋቋም መምህር አለ። አዎ የትርጓሜው መምህራን አሉ። ስለዚህ እሳቸው የድጓ መምህር ነበሩ ማለት ነው። እኚህ ሰው በጊዜያቸው ሀገራቸውንም ቤተክርስቲያናቸውንም አገልግለው ማለፍ አይቀርም አለፉ። ብዙ የብራናው መጽሐፍት ተገነጣጥሎ ምንም ብሎ ከአንዱ ወደ አንዱ እየተላለፈ እናቴ እጅ ደረሰ። አሁን እናቴ አልተማረችም፣ ብትማርም ልታገለግል አትችልም። ግን አስተዋይ ሴት ናት። ለእኔ ከእናቴ በላይ ምንም አስተዋይ ሴት እንጃ። ለምን ሳትማር ይሄን ማሰቧ፣ ይሄ ብራና፣ ይሄ እውቀት፣ ይሄ መንፈሳዊ ነገር እንደገና መቀጠል አለበት። ስለዚህ ለምን ይሄን ልጄን እንዲማር አላደርገውምና
ያ ነገር እንዲቀጥል የአያቶችን የቅማያቶችን የሀገሬን የቤተ ክርስቲያኔን የእምነቴን የወገኔን ታሪክ ማስቀጠል አለብኝ ብላ ያልተማረች እናቴ እኔን ማስቀጠል ፈለገች። ስለዚህ ምን አደረገች? ዘመናዊ ትምህርት ቤት እንዳንገባ አንደኛ ክፍል ምናምን እንኳን እንዳንገባ እዛው አቦ አጠገብ ትምህርት ቤት ነበር፣ ዘመናዊ ትምህርት ቤት አስታውሳለሁ። እንደውም ዳይሬክተሩ ቲቸር ኃይለመስቀል የሚባሉ ነበሩ። እያንዳንዱ ነገር አስተዋውቃለሁ። መሬት ላይ ነው ተቀምጠሽ ሲሄድ አንዳንድ ጊዜ ሌሎች ሲማሩ አይ ነበር። እኔ ተከልክያለሁ። ይሄኛውን ትምህርት ብቻ እንድማር ነው የተደረገው የቤተ ክርስቲያኑ። እዛ ደግሞ በጣም ሊቅ የነበሩ የተድባብ ማርያም አለቃ አስፋው የሚባሉ ነበሩ። በጣም ሊቅ ጃንሆይ የወርቅ ካባቸውን አውልቀው የሸለሟቸው ናቸው። አለቃ አስፋው ለእሳቸው የተሸለሙት የወርቅ ካባ አሁን ተድባብ ማርያም የሚባል ለታሪክ ተሰጥቷል። በጣም ሊቅ ናቸው። እንደውም እኛ አንዳንድ ጊዜ ቃለ እግዚአብሔር ስለምናበላቸው እንዲህ ለቃለ እግዚአብሔሩ ከመሳሳታቸው የተነሳ ለዜማ እንኳን ጆሮአቸው እንዲይዛሉ የእኛን ብልሽት ላለበት ማለት ነው። እነዚህ ሊቃውንት ነበሩ። ከእሳቸው ጋር የነበሩ የኔታ ኤፍሬም የሚባሉ ነበሩ። የቄስ ትምህርት ቤት ያስተምሩ ነበር። እሳቸው ያስተማሯቸው አሁን ብዙ ዶክተሮች፣ ብዙ ፕሮፌሰሮች በሀገሪቱ ብዙ ቦታ ላይ ያሉና የነበሩ አሁንም የሚገኙ ብዙ ሰዎች አሉ። እዛ እንግዲህ መማር ጀመርኩ ማለት ነው። ፊደናይን አንጠልጥዬ ባቄላዬን በጠርሙስ ይዤ እየተመላለስኩ እዛ ቄስ ትምህርት ቤት ጀመርን ማለት ነው። ያኔ ግን ዘመናዊ ትምህርቱ ነበር። እኔ አልማርም፣ እኔ ተከልክያለሁ። እኮ በመኖሩ ነበር እንጂ ነበር። የሰፈሩ ልጆች ጓደኞቻችን እኮ እዛ ይማራሉ፣ የኔ ኩያዎች። እኛ ተከለከልን። እኔ ብቻ ሳይሆን ጌዲዮን አለሙ ይባላል፣ መጋቤ ስርዓት ጌዲዮን አለሙ ይባላል። አሁን ስላሴ ቤተክርስቲያን መንበረ ጸባዖት ቅዱስ ስላሴ ያገለግላል። የህግ ክፍል ምናምን ሆኖ ያገለግላል። እና ሁለታችን ተከልክለን ያን ትምህርት እንድንማር ተደረገ። አሁን እንግዲህ ትምህርት የቄስ ትምህርት ምንድን ነው? የመጀመሪያው ፊደል ነው አይደለ? መልእክተ ዮሐንስ፣ ከዛ አቦጊዳ፣ ከዛ ወንጌል ዮሐንስ ትማሪያለሽ፣ የዮሐንስን ወንጌል፣ ከዛ መዝሙረ ዳዊት ትማሪያለሽ። አሁን ምንድነው የምንማረው? መጽሐፍ ቅዱስ ነው ማለት ነው አይደለም? ሀሁ መልእክተ ዮሐንስ ስትይ የዘብዴዎስ ልጅ ቅዱስ ዮሐንስ የጻፋት ስለ ኢየሱስ የጻፋት መልእክተ ዮሐንስ እዛ ላይ ነው የጻፋት። አየሽ ኢትዮጵያውያን እንዴት ኢየሱስን ገና ከህፃንነታቸው ጀምረው የመጀመሪያ አፍ መፍቻቸው መሆኑን ታያለሽ። መልእክተ ዮሐንስ ወልደ ዘብዴዎስ ታያለሽ። መልእክተ ዮሐንስ ወልደ ዘብዴዎስ ቀዳማዊ መጀመሪያ እያልሽ ፊደል በፊደል መልእክተ ዮሐንስ ከፍ ያለው ደረጃ ማለት ነው፣ ወርድ ንባብ። ከዛ በኋላ መልእክተ ዮሐንስ ሐዋርያ ወደ ዋናው ንባብ ደረሽ ማለት ነው። ይህን ስጨርሽ ወደ ሁለተኛው ክፍል የምትሄጂው። ይህን ማወራልሽ ያለ ምክንያት አይደለም። የኢትዮጵያ ደጋግሜ ብዙ ቃለመጠይቅ ላይ የምናገረው ነው። ኢትዮጵያ ሰላሟን እንድታገኝ፣ ማህበረሰቡ እርስ በርሱ እንዲፋቀር፣ እንዲዋደድ፣ እንዲግባባ፣ እንደ ጥንቱ ተባብሮ እንዲኖር፣ ወጣቱ ከዛም በታች ያለው ልጅ ብላቴናው ትንሹ ሽማግሌ እንዲያከብር፣ ሽማግሌ እንዲታፈር፣ እንዲከበር፣ የሚናገረው ነገር ተቀባይነት እንዲያገኝ ከተፈለገ ሁለት ነገር እዚህች ሀገር ያስፈልጋሉ ብዬ አስባለሁ። አሽርጌታና የኔታ። ሽርጌታ በእስልምናው ያ ነገር መቀጠል አለበት። ልክ እንደኛ አይነት ነው። ለዚህ ማስረጃ የሁለት አህመድን አሽርጌታ መጽሐፍ ማንበብ ይቻላል። በጣም ስለወደድኩት ነው። እሱን መጽሐፍ እያነበብኩኝ የእኛን የቄስ ትምህርት ቤት ባህል ነው ያስተማርኩት። እኔ የጻፍኩትን ነው ያነበብኩት። እነዚህ ሁለቱ ትውልድን እየቀረጹ የሚያሳድጉ ነገሮች ናቸው። መሰረታቸው የተስተካከለ ያደርጋል፣ ግብረ ገብ ያደርጋል። አየሽ፣ መከባበር፣ ትልቅ ሰው የሚለውን መስማት፣ ማድመጥ፣ ማየት። ግብረ ገብ ትምህርት በዚህ መልኩ ቢሆን ውጤታማ ይሆናል። ደግሞ ውጤታማም ሆኖ ቆይቷል እስከሚገባኝ ድረስ ለእኔ ካለፈውም ትውልድ ታሪክ እንደምንረዳው። አሁን የመጣው ነገር ለምን መጣ ብለን ይሄ አለመግባባት፣ አንዳንድ ሽማግሌ ለምክክር ሲቀመጥ አለመስማት፣ እነዚህ ነገሮች ሁሉ ከየት መጡ ስንል
እነዚህ ላይ ትኩረት ቢደረግ ጥሩ ነው እላለሁ። ግራ መንገድ መሰረቶቻቸው ቢስተካከሉ እንደነዛኛው ትምህርቶች ቢኖሩ እነዛ ቢኖሩ ቤተክርስቲያኒቷም በዚህ ነገር ላይ ትኩረት ብታደርግ። በእርግጥ አሉ አሁን አባቶች አሁን ለምሳሌ ጎላ ብትመጪ የእንታ ክብረ ቅዱሳን አሉ ይሄን ቁጭ ብለው የሚያስተምሩ የተቀጠሩት በዚህ ጉዳይ አይደለም። ትሰጫለሽ አይደል? በየሄድሽበት እኮ በነፃ የተሰጠሽን መልሰሽ በነፃ መስጠት ያስፈልጋል። እርሶም እዚህ ያስተምራሉ አይደል ልጆች? እኔ በየሄድኩበት ቅዳሜና እሑድ ተማሪዎች አሉ። አሁን እዚህ መንደር ውስጥ ተማሪዎች አሉ። ይመጣሉ፣ ፊደል ይቆጥራሉ፣ እንትን ይላሉ። ግን እኔ ትንሽ ወደ እንትኑ አደላለሁ፣ ወደ ግብረ ገብነቱ ምን ማድረግ እንዳለባቸው ከወላጆቻቸው ጋር የታነጸ እንዲሆን። እሱን እኮ ነው ክርስቶስ የሚፈልገው ነገር። አየሽ፣ ስነ ምግባር በክርስቶስ ዘንድ በእግዚአብሔር ዘንድ በእምነታችን በሃይማኖታችን ብቻ ሳይሆን በመኖር በህይወቱ ውስጥ ትልቅ ነገሩ ስነ ምግባር ነው አይደለም እንዴ? እድን ዘንድ ምን ላድርግ አለው ኢየሱስን አይደለም? አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ወንበዴዎች አገኙትና ደበደቡት አይደለም? ከዛ ደብድበውት መሬት ላይ ወድቆ እያለ ደሙ እየፈሰሰ እያለ ካህኑ መጣ አይቶታል፣ አለፈ። ሌዋዊው መጣ አይቶት አለፈ። የተናቀው ሰው ሳምራዊ መጣና አንስቶ ቁስሉ ላይ ዘይት አፍሶ ጊዜያዊ ሕክምና ሰጥቶ ከዛ ወደ ሐኪም ቤት ወስዶ 2 ዲናር ከፍሎ ባካክመው በኋላ ላደረከው ነገር ሁሉ የሚያስከፍል ዋጋ ካለ ስመጣ ከፍልሃለሁ ሌላ ወጪ ካወጣ ብሎት ሄደ አለ አይደል? ከዛ ያን ኢየሱስ ምን አለው? ከሶስቱ ማን ይመስልሃል መልካም ያደረገው አለ። ሶስተኛው ነው ሳምራዊ። በቃ እንድትድን ከፈለክ ይሄን አድርጋለሁ። ይሄ ግብረ ገብነት አይደል እንዴ? ትልቅ ምግባር እኮ ነው። ስለዚህ በጎ ምግባር እንዲመጣ እነዚህ ቢደረጉ ጥሩ ነው። ወደ ዋና ጉዳይ ስንመለስ እንግዲህ እዛ ወደ ቄስ ነው እኔ ኤፍሬም ጋር ነው። ብዙ ሰው ነበሩ፣ ቅዱስ አባት ነበሩ። እውነቴን ነው የምልሽ። ለህፃናት ህይወታቸውን ሰጥተው የኖሩ አባት ናቸው። ከቆሙ ሳያርፉ ከዘረጉት ሳያጥፉ ለረጅም ዘመን ብዙ ትውልድ አስተማሩ። በዛ አካባቢ ያለው አሁን ፈረንሳይ ብታይጂ ራሱን ነጥላውን እናለልኝ መኳንንት የእሳቸው ተማሪዎች ናቸው። ጥላሁን ዘውገ አርቲስት ጥላሁን ዘውገ፣ አርቲስት አለልኝ መኳንንት፣ ሌሎቹም እንደው የምታውቂያቸውን ጠቀሱልሽ እንጂ ብዙ ዶክተሮች፣ ብዙ ፕሮፌሰሮች በዚህ በዓለማዊ በዚህ በቤተ ክርስቲያኑ ደግሞ ብዙ ሊቃውንት እኔን የመሰሉ ማለት ነው የቅኔ ነገስታት ወላዲተ አምላክ ብዙ ሰዎችን ያወጡ ሰው ናቸው ማለት ነው። እና እዛ ተማርን። አሁን እዛ ተምረን ጾመ ድጓም ይባላል። ይሄን ከጨረስሽ በኋላ ይሄ ጳውሎሱን ታነቢያለሽ፣ ንባብ ምናምን ትማሪያለሽ። ይሄንን የጳውሎሱን ደርሳናቱን፣ ገድላቱን፣ ግብረ ሐዋርያቱን፣ ወንጌሉን ስታነቢ እየሰላሽ ትሄጃለሽ ማለት ነው። እዛ ውዳሴ ማርያም ደግሞ ትማሪያለሽ። በቃል የሚያዝ አለ፣ መስተጋባ አለ፣ አርባዕት አለ፣ ክስተት አለ፣ ሰለስት አለ። እነዚህን ሁሉ እያጠናሽ ትሄጂና ጾመ ድጓ ትገቢያለሽ። ይሄ ሁሉ ስትማሪ ምን እየሆንሽ ነው? እየተሳልሽ ነው የምትመጪው ማለት ነው። እየተሞረርሽ ትመጫለሽ ማለት ነው። ስል ትሆኛለሽ ማለት ነው። ከዛ ዜማውን ተማር፣ ድጓ እዛው ጀመርን። በእርግጥ ድጓውን ያስተማሩ መላከ ገነት ምናሴ ዘለቀ ናቸው። እዛ አቦ በድጓ መምህርነት ያገለገሉ ናቸው። አቦም የደብሮ አለቃ ነበሩ እስከማስታውሰው ድረስ። ልደታ፣ ቀጨኔ እንደዚህ አድምት ያስተዳደሩ በጣም ትልቅ ሊቅ ሰው ናቸው። እሳቸው በጣም ትልቅ ሊቅ ናቸው። እሳቸው ጋር ድጓ ተማርን። ከጊዜ በኋላ ይሄን የተማሩትን ድጓ ቢያስመርቁት ሄደው ቤተልሔም የሚባል የዜማ መመረቂያ ቦታ አለ። እኔ አልሄድኩበትም። እዛ ያስመርቁ፣ በቃ እዚህ ያለውን አጠናቀዋል ተባለ። እኔና መጋቤ ሥርዓት ጌዲዮን የሚባለው ሁለታችሁ ያው ጌታ ሁለት እያደረገ አይደል የሚልካቸው የነበረው። ሁለታችን ለዚህ እውቀት እዛ መሄድ አለባችሁ ተባለ። እሺ አለን። እኛ እንግዲህ ከዛች ሰፈር ወተን አናውቅም። ያኔ ስንት ዓመት ይሆናቸዋል? እንግዲህ ያን ጊዜ 12፣ 13፣ 14 እንደዚህ ነው። በጣም የልጆች እድሜ ነው። አዎ የልጆች እድሜ ነው። ግን ይሄ ቃሉን ስትበይ ግን ትልቅ ሰው ትሆኛለሽ። እንደ ትልቅ ማሰብ ትጀምሪያለሽ። ስለዚህ ወደዛ ይሄዳሉ ሲባል በመሃሉ ገጠሩን ለማሳየትም ይሁን አላውቅም ዲማ ወሰዱን እንዲሁ ለዝግጅት። እኛ አናውቅም፣ ከአዲስ አበባ ወጥተን አናውቅም።
ዲማ ጊዮርጊስ በዓል አለ። ተክለ አልፋ የሚባሉ ጻድቅ አሉ፣ አቡነ ተክለ አልፋ። እሳቸውን ልናከብር ሄድን። እዛ ሄድንበት ምክንያት ምንድን ነው? ለረጅም ዘመን አለቃ ሐዋዝ የሚባሉ የእናቴ አጎት እዛ ይቀድሱ ነበረ። የትውልድ ቦታ ሆኖ ሳይሆን ያው በቃ እዛ አካባቢ በቆሎ ተማሪነት ሄደው ይሆናል አላውቅም። ግን እዛን ያን ማክበር አለባችሁ ተብለን ሄድን። እዛ አናውቅም። ለመጀመሪያ ጊዜ እዛ እንግዲህ ስለ ገጠር ህይወት አይናችን ማለት ነው። ከዛ ዲማ ውስጥ ቡራኬ አገኙ ይባርኳቸው ተብለን አለቅ የእንታ ማርቆስ የሚባሉ የላይ ቤትና የታች ቤት ትርጓሜ መምህራሉ የጥንት ሰው ትዝ የሚሉኝ እንደዚህ አርጅተው በጣም ያረጁ ነበሩ። የእሳቸው ተማሪ ከእሳቸው ተመርቀው የሚወጡ ዲሜጥሮስ የሚባሉ ደግሞ ሰው እንደነበሩ አስታውሳለሁ። ይሄ ልጅነት እንደ ህልም ነው የሚታየኝ። ርቀት አለው በጣም ረዥም ዘመን እኮ ነው። ከዛ እሳቸው ጋር ቀረብን። አሁን እሳቸው ጋር ቀረብንና ተነገራቸው። እነዚህ ልጆች እንደዚህ ናቸው፣ በልጅነታቸው እንዲህ የዘመናዊን ትምህርት ከልክለን ይሄኛውን እንዲማሩ አድርገን እዚህ ደርሰዋል ምናምን ተብሎ ተነገራቸው። እሳቸው ደግሞ ይህን አልተቀበሉት። አየህ ሰው ወደ ሙያው አይደለም የሚስበው። እሳቸው የመጽሐፍ መምህር ናቸው። ላይ ቤት ታች ቤት ያልኩሽ ምን ማለት ይመስልሻል? ያተረጓጎም ሂደት ይለየዋል ማለት ነው፣ የትርጓሜ ቤቱ ነው። እሳቸው ግን ሁሉንም የያዙ ተጠያቂ ሰው ናቸው። ስለዚህ ምን ዜማ ምን ሰራል? ዋናው ትልቁ ነገር ቅኔ ነው። ቅኔ ቢማሩ ይሻላል ተባለ። ያው ሁሉም ወደ ራሱ ሙያ ነው የሚገጡት። ስለዚህ በቃ አይ ጥሩ ነው እንግዲህ እሳቸው ካሉ ከተባለ ይህን ሀሳብ ተቀብለን መጣን። መሄድ አለባችሁ ተባለ። አሁን እኔ እዚህ ላይ ትንሽ ከበደኝ። አየሁት ገጠሩን ሳየው እንደ አዲስ አበባ አይደለም። አዲስ አበባ ቁጭ ብለሽ ስለ ገጠር ስታስቢ እንደዛው ነው የሚመስልሽ ካላየሽው። ግን ያየች ሳየው ከበደኝና እኔ ተቃወምኩ፣ አልሄድም አልኩኝ። ጌዲዮን ሄደ። መጋቤ ሥርዓት ጌዲዮን አለሙና ተክሉ ጓደኛው አብረው ሄዱ እነሱ። አሁን እኔ እዛው ዝም ብዬ እየተማርኩ ዜማውን ቁጭ ብዬ እያለሁኝ 6 ወር ነው 7ኛው ወር ላይ አንድ ቀን ከእናቴ ጋር ቁጭ ብለን አንተ እኮ በቃ አለችኝ እናቴ፣ በቃ አንተ ምንም ይሄ ሁሉ ድካም ሁሉ ከንቱ ሆነ። አሁን እነሱ ባለቅኔ ሆነው ነው የሚመጡት አለች። ቁጭ ብለን ቡና እየጠጣን በቃ የሆነ ቁጭት ውስጤ እንዲሰርጽ ብላ ነው አሰብኩበት። ሌሊትና ውሳኔው ከራስዎት እንዲመጣ ነው። አዎ መሄድ አለብኝ አልኩኝ። ከዛ እኮ ከኔ እንዲመጣ ነው። ይሄ እኮ ራሱ የትውልድ የአስተዳደግ ብልህነትን ያሳያል እኮ። እንዴት ልጅሽን እንደምትቀርጪው የሚያሳይ ነው። መሄድ አለብኝ ከማለት እንዲሄድ የማነሳሳት እንትን ነው። ከዛ ጠዋት ተነሳውና መሄድ አለብኝ አልኩ። ትሄዳለህ? በጣም ጥሩ ተዘጋጀ። አንሶላ ምናምን አዘጋጁ። ያው እዛ ስቴጅ ያን የምትለብሺ ይመስላቸዋል። እንደ ዩኒቨርሲቲ እንትን ሞጋ ጫማ ታውቂያለሽ? ምን አይነት ናት? ከመኪና ጎማ የሚሰራ ነው ሞጋ ጫማ። በረባሶ። አዎ እሱ እዛ በጣም ትልቅ ጫማ ነው። ገና ነበረ አካባቢው ያን ጊዜ። ያን አድርጎ መታየት በራሱ ትልቅ ነገር ነው። እሱን አሰብተን ሄድን። እኛ የምናውቀው ሸራ ጫማ ነው ያን ጊዜ። ሸራ ጫማም ያው በስንት ጊዜ ነው የሚገዛው። ሸራ ጫማ የተገዛልሽ ዕለት አንዳንድ ጊዜ አርገሽም ልታድሪ ትችያለሽ። የልጅነት አይደለ ላለማውለቅ አይደል? ስለዚህ ሄድን። እዛ ስንሄድልሽ እዛ እንትና የሚባል በጽሐ የሚባል ተማሪ ነበረ። ዘራፊ ነገር ሆኖ ዝም ብሎ የሚለው ዘራፊ ስልሽ የቅኔ ዘራፊ ማለት ነው። እና እየዞረ ነው ህይወቱን የሚመራው። ዝም ብሎ በቃ ይነግዳል። ምን ይላል። አሁን ለምሳሌ ዋዋጎ ላይ በጽሐ አለ። ዋዋጎ ቲያትሩ ላይ ከሁሉም አይነት ሰብስቤ ነው እንደ ተልሚድ ይለዋል። እንትን ዝም ብለው የሚዞሩ ህይወታቸውን በዙረት የሚጨርሱ ግን እንደዚህ አይነት ሰው ነው። እና አዲስ አበባ ለንግድ መጥቶ ነበር ነው ይዤው ሄዳለሁ አለ። እሱ ይዞኝ ሄደ። ግን እዛ ስደርስ ያው ወንዝ ውሃ ነው የምትጠጪው ምናምን አልተስማማኝም። መንገድ ላይ ብዙ ችግር ተፈጠረ፣ ብዙ መከራ ደረሰ። ያው ታማምኩ ምናምን ሄድኩኝ ተማሪ ቤት። እኔ እንግዲህ የምጠብቀው ያው ትምህርት ቤት ጥሩ ነገር ትበያለሽ፣
ጥሩ ውሃ ትጠጫለሽ ምናምን ነገር ነው። ምንም ነገር የለም። እሱን መልመዱ ከባድ አልነበረም? በጣም ከባድ ነው እንጂ አሁን አንቺ መጀመሪያ ስትሄጂ ያው በእንግድነት እንግዳ ስለሆንሽ ተማሪው እግርሽን ያጥብሻል መጀመሪያ ጊዜ እንግዳ። አሁን አየሽ ኢየሱስ እንዴት እንደሚሰራ አየሽ። በኦርቶዶክስ ተዋሕዶ ቤተክርስቲያን እግርሽን ያጥባል። ክርስቶስ እግር አጥቧል ዝቅ ብሎ። እግርሽን ካጠቡ በኋላ ተማሪዎቹ የተለየ መኝታቸውን ለቀው ከለመኑት ከዋቾሮ የተሻለውን ነገር ላንቺ አቅርበው ያስተናግዱሻል 1 2 3 ቀን። በመነገታው በማግስቱ ደግሞ በአለቃው አማካይነት የኔታ ፊት ትቀርቢያለሽ። ከየት እንደመጣሽ ትጠይቂያለሽ። ከ3 ቀን በኋላ ገና አዎ መለማመድ አለብሽ። መለማመድ አለብሽ። ያው እኮ ተማሪውም ያጠናሻል እኮ አይደል? የራሱ መንገድ አለው። የኛን ጊዜ ዘመን ነው ማወራልሽ። ከዛ በዛ መልኩ የኔታ ጋር ቀረብኩ። ጉድ ብለዋል። ለምንድን ነው እንዴት ሰው ከአዲስ አበባ ድረስ ለቅኔ ይመጣል? ሰው ወደ አዲስ አበባ ይሄዳል እንጂ እንዴት ከአዲስ አበባ ለቅኔ ብለው ይመጣሉ? ሌላ ተልእኮ ሊኖራቸው ይችላል የሚል ሁሉ ሀሳብ ነበራቸው። ለምን ያልሽ እንደሆን በወቅቱ የዚህ አባ ቀይ ሽብር፣ ነጭ ሽብር ነገር የሚባሉ ሁሉ ስለነበረ በኋላ የተነሳ ያን ጊዜ ባይነሳም እና የሆነ ችግር ቢኖር ነው እንጂ ምናምን ስለ ዓላማችን አልተረዳም። ያው እንግዲህ ቀረብ የኔታ ጋር አይዟችሁ እንግዲህ እሳቸው በነገራችን ላይ እዚህኛ የኔታ ያሬድ ማለት ንጉሠ ነገሥት ማለት ናቸው የቅኔው። እውነቴን ነው የምልሽ። ለእኔ ሊቀ ሊቃውንት ያሬድ ንጉሠ ነገሥት ናቸው። ሊቀ ሊቃውንት ጥበቡ ንጉሠ ነገሥት ናቸው። ሊቀ ሊቃውንት ተስፋ ንጉሠ ነገሥት ናቸው። ሊቀ ሊቃውንት አንዳርጌ ንጉሠ ነገሥት ናቸው። ሊቀ ሊቃውንት መንግስቱ ንጉሠ ነገሥት ናቸው። አስተማሪዎችን ነው እየጠራሁልሽ ያለው። እዚህ ሁሉ ውስጥ ስዞር ነበር። እንግዲህ ይሄ እነዚህ የቅኔ መምህራን ብዙ ሊቃውንትን የማግኘት እድልም ገጠሙት ማለት ነው። አዎ ትሄጃለሽ። አንዱ ጋር ትማሪና ቆይተሽ ደግሞ ወደ አንዱ ጋርም ልትሄጂ ትችያለሽ። ምን አለ እዛስ ምን አይነት ነው ያለው ነገር? ለምሳሌ ቢቸና ይንታ ተፍሳ የሚሏቸው ነበሩ። ይንታ ተስፋ ተማሪ ናቸው። እነዚህ ስመጥር የሆኑ በየቦታው ያሉ ታላላቅ የቅኔ መምህራን ናቸው። የሚገርምሽ እነዚህ መምህራን ታዲያ አንድም ደሞዝ የላቸው፣ ምንም አይነት ክፍያ የላቸው። ለዛ ለቅኔው ህይወት የሚኖሩ ናቸው። አንዳንዶቹ ከተማሪያቸው በሚለምንላቸው እንጀራ የሚኖሩ ናቸው። በእኛ ዘመን አለ እንደዚህ አይነት ነበሩ። ምክንያቱም ይሄ ከትውልድ ወደ ትውልድ ቅድም እንዳልኩሽ እየተላለፈ የመጣ ነገር አይደለም። አዎ ህዝቡ ደግሞ ይሄን ነገር ያከብረዋል። ህዝቡ በጣም ያከብረዋል። ይኸውልሽ አሁን አንቺ ብድግ ብለሽ ትምህርት ቤት ልሂድ ብትይ፣ ውጭ አሁን ለተምሬ ልምጣ ብትይ ስፖንሰር ትፈልጊያለሽ አይደለም እንዴ? የት ነው ማርፈው ትያለሽ ምናምን። ይሄ ግን ባዶ አኩፋዳሽን አዝለሽ ሄደሽ ህብረተሰቡ ያየዋሁ ኢትዮጵያዊ ወገን ተቀብሎ አስተምሮ ሄደሽ በእንተ ስማ ለማርያም ስለማ አምላክ ብለው ስትይዝ ደጅ ጋር ቆመሽ አንዲት እንጀራ ብትኖር የተማሪ ናት ከልጆቹ በላይ ላንቺ ነው የሚያቆያት። ያችን እንጀራ ታቆያታለች። ከዛ እዛ ደጅ ላይ ሆነሽ በእንተ ስማ ለማርያም ስለማ አምላክ ብለው ስትይ ትወጣለች። የቤቱ ባለቤት ተሜ ብላ ያንን ዘርግታ ትሰጥሻለች። እንደውም አንዳንዶቹ በጣም ስታሳዝኛቸው ደግሞ የኛ ከከተማ የሄደ ሰውነት ስለሆነ ይገርማቸዋል። እንትናችን ገጽታው ያስታውቃል። አሁን ከገጠር የመጣን ሰው የፈለገ ብትቀቢ የፈለገ ብታላሹ ታውቂዋለሽ አይደለም? ስለዚህ ያውቁናል። እና ተሜ የት ነው ሀገር ይላሉ። ያው ሀገር ሲሉ እነሱ አካባቢውን ለመጠየቅ ነው። እና ወደዛ ወደ ሸዋ ነው ምናምን ስንላቸው በጣም የተለየ ሩቅ ሀገር ያለ ነው የምትመስላቸው ስላልሄዱበት ያው አለኝ ከዛ መጥተህ ነው ይላሉ። የያዘችውን ኩርማን እንጀራ መለስ ስትልና ትገባና ጨምራ እንትን ጨው ትጨምርበታለች። ጨው ማለት ይሄ በበርበሬ የተለወሰ ነው በእነሱ ይሉታል። እሱን ለውሳ ጨምራ ወጥም ካለ ይጨመራል ማለት ነው። ጠላም ካለ አንድ እንትን ይሰጥሻል ማለት ነው። አንድ ጽዋ ጠላ ቀላል አይደለም። ይሄን ማግኘት በጣም ብዙ ነው። ይሄን አግኝተሽ በተማሪ ህይወት ከኩርማን እንጀራ ይሄ ሁሉ ባንዴ ያገሳሽ ነው እኮ የምትገኘው። ከዛ በኋላ በዚህ አይነት ህይወት እንግዲህ በአብሮነት ነው የሚበላው አይደል? እዛው ነው ይዞ የሚሄዱት። ትለምኝና
ትለምኛለሽ። ሲለመን ዝም ብለሽ ያገኘሽው ቦታ ሁሉ አትለምኝም እኮ። ህግ አለው የትምህርት ቤቱ መተዳደሪያ፣ ባህላዊው መተዳደሪያ አለ። ለምሳሌ ይሄ ቤት ይሄ መንደር ከሆነ ላንቺ የተሰጠሽ አንቺ ተመርቀሽ እስክትወጪ ተመረሽ እስከምትሄጂ ድረስ ለዛ ጎጆ በተሰጠው ከዛ ብቻ መንደር ነው የምትለምኘው። ወደ ሌላ መንደር ሄደሽ ከለመነች ቅጣት አለው። ስለዚህ መንደሩ ራሱ እኮ እየለመደው ይመጣል። ያንን ይለምድሻል፣ ያቅሻል እኮ አንቺን አስተምሮ ይሸኛል። ደግሞ ሌላው ተማሪ ይሄ ነው እኮ የሚገርመን ኢትዮጵያዊነት። አየሽ፣ ይሄንን ነው ማየት ያለብን። ያ እኮ ኢትዮጵያዊ ወገን የራሱ ልጅ አልተማረም፣ ያልተማረ ሊኖር ይችላል እኮ። የኔ ልጅ አልተማረ ምን አገባኝ፣ ለምንድን ነው በየቀኑ የምሰጠው እኮ አይልም። አንዲት እንጀራ መሶብ ውስጥ ስትኖር ቀን በቀን ነው የሚሆነው አይደል? ቀን በቀን 11 ሰዓት ላይ ወደ ልመና ነው የምትሄጂው። 11 ሰዓት ትለምኛለሽ። ከዛ 12 ተኩል ምናምን ትመጫለሽ። እስከ 1 ሰዓትም ሊመሽ ይችላል። ትመጫለሽ። ስትመጪ ግስ የሚባል አለ። ግሱን ያወርዳሉ የኔታ። ያንን ግስ ትሰሚያለሽ። ቀረቅነ ሄድ ካለ ትቀጽያለሽ። መቀጸል ማለት ማጥናት ማለት ታጠኛለሽ። ሌሊት ተነስተው የኔታ ወይንም የኔታ ያዘዙት አንድ የቅኔ ዘራፊ ቅኔ ይዘርፋል ማለት ነው። ያን ትቀበያለሽ፣ ያን ታጠኛለሽ። ጠዋት ደግሞ ያንን አስመስለሽ ለማምጣት ቅኔ በየጫካው ቅኔ ቆጠራ ይባላል። ያንን ትበተኛለሽ። የትምህርቱ ሂደት እንደዚህ ነው። ከዛ እየበሰልሽ ስትሄጂ ቅኔ ትሞያለሽ። በጣም እየበሰልሽ ስትሄጂ ደግሞ 4፣ 5፣ 6፣ 7 ዓመት ስትሆኚ አስነጋሪነት ይሰጥሻል። አስነጋሪ ማለት መስማት፣ የሰዎችን ቅኔ እየሰማሽ ማረም ነው። ቅኔ መዝረፍ ግን አትችይም፣ ገና ነሽ። ከዛ ይህን እያደረግሽ ያደረግሽ በጣም መብሰልሽን ሲያዩ የኔታ ቅኔ ዘራፊነት ይሰጡሻል ማለት ነው። ቅኔ ዘራፊነት ሲሰጡሽ ግን ቅኔ ዘራፊ ሆነሃል አይደለም የሚሉሽ። ገብቶሻል? ልክ አሁን እንዳንቺ እንደዚህ ቁጭ ብለው ቅኔ ሊዘርፉ መጥተዋል አይደል? ብዙ ቅኔ ዘራፊ አሉ። አሁን አንቺ ብትሆኚ ዘራፊው ቅድስት ቅኔውን ዝረፊ ይሉሻል። ድንገት ማፍሰስ ነው ድንገት እንጂ ብርና ወረቀት ተገናኝቶ ግጥም ሰርቶ ቅኔ ሊባል አይሆንም። እንዴት ሊሆን ይችላል? ድንገትማ እና እዛ ቅኔ ውስጥ ግን ዜማ ልክ ህግ አለው ቅኔው ራሱ። ገብቶሻል? ቅኔው ህግ አለው። ያንን ህግ መጠበቅ ያስፈልግ። እማዬ ገላነሽ የሚባሉ ትልቅ ባለቅኔ ነበሩ። ሴት ባለቅኔ አይደለም? እንደውም ከማስታውሰው ከጋዜጠኛ ነገር ጋር የተያያዘ ነገር አላቸው። በጣም የሚደንቀኝ ጋዜጠኛው ከዚህ ከአዲስ አበባ ድረስ ካሜራውን ጭኖ ሄዶ ደቅኖ ካሜራውን ቃለመጠይቅ እያረገ ነው እና በደርግ ጊዜ ነው። እንደው ቅኔን እንዴት ያዩታል አላቸው። እሳቸው አይነ ስውር ናቸው። አሁን ቅኔ አንተ ይህን አማርኛ ሳታስተካክል ነው የመጣው? ቅኔ ምኑ ይታያል? ይዘርፉታል እንጂ እሱ ለማለት ያለ አንዳንድ አማርኛ በማይሄድ መልኩ ሀሳቡን ፈልጎ ነው ነገር ይዞ አንዳንድ ሰዎች ይሄን ስታነሺ ከተረዳ ይላሉ። ህጉ እንዲጠበቅ ጥሩ ነው፣ ነገሩ እንዲጠበቅ ማለት ነው። እና በቃ በዛ መልኩ ነው ቅኔ ዘራፊ ይሆናል። እየዘረፈ እዛ ቅኔ እየዘረፈ እያስቀጸለ የኔታም የሚዘርፉትን እየሰማ እንትን የቅኔ መንገዶች የሚባሉ አሉ። ግስ አለ፣ 7 አገባብ 7 እርባ ግምር የሚባል አለ። አሁን እዚህ ባሳይሽ በጣም ይገርምሻል። ይህን 2 መጽሐፍ የሚያክል አለ የጻፍኩት ማለት ነው። ግሱ ምናምን ምኑ ልናየው እንችላለን። ያንን ሁሉ ትቀጽያለሽ። አሁን እሳቸው ጋር ስጨርሽ እንግዲህ በመጨረሻ ያው ትመረቂያለሽ ማለት ነው። ምን ያክል ጊዜ ይወስዳል እሱ ማለት መመረቁ? አሁን እንደው መብሰልና መረዳት የተለያየ ነው። መብሰል በጣም መብሰል የተለየ ነው። ለራሴ ያህል ሊታወቅ ይችላል፣ ግን በጣም መብሰል ትዝ የሚለኝ ምንድን ነው፣ አንድ ጊዜ የደራሲያን ማህበር እንዲህ ያሉትን ነገሮች ለማጥናት የጋራ ጉዞ አድርጎ ነበር ማስታውሰው እዛ ጋር እና እዛ አቋቋም ቤት ሄደው ዶክተር በፍቃዱ መሰለኝ የጠየቀው ይሄንን እና አንዱ ተማሪ በጣም ይዘማል፣ በጣም እንትን ያደርጋል እና ይሄ ተማሪ አሁን ስንት ዓመቱ ነው አላቸው። 17 ዓመቱ ነው እዚህ ከተቀመጠ አሉት መምህሩ። እና አሁን በቃ ጨርሷል ማለት ነው አሉት ሲላቸው፣ አዎ ግን ይቀረዋል
ይሄ እንድትበስ ያደርግሻል፣ ጥንቁቅ እንድትሆን። ግን እኔ በጣም የሚገርመኝ ይሄ ሁሉ ድካም ምን ለማግኘት ነው ብሎ እንደዚህ አይነት ነገር የለም። ይሄን ሰርቼ እንዲያትርፌ እንዲሰርቼ አይደለም። በቃ ይሄን ማወቅ አገልግሎትና ማወቅ እውቀት ነው። ማወቅ አዋቂ መሆን ነው። እና በዛ መልኩ ነው እንግዲህ እዛ ኖርን። እኔ ደግሞ በጣም ምን ያክል ጊዜ ቆዩ? ተስማማኝ፣ በጣም ተስማማኝ ህይወቱ። እንትን መጀመሪያ ተገናኘን። በቃ እኔና ዜማ ሳይሆን እኔና ቅኔ ስንገናኝ ነው ጥሩ የሚሆነው። ቅኔ ነው የኔ ጸዋ ፋንታዬ ለዘዊ ሁቦ ይሌለ ቅዱስ ጳውሎስ ለአንዱ ይሄን ይሰጠዋል፣ ለአንዱ ይሄን ይሰጠዋል ይላል። አየህ፣ ለአንዱ የመጻፍ፣ ለአንዱ የመናገር፣ ለአንዱ የማድመጥ፣ ለአንዱ የመፈወስ፣ ለአንዱ የመስማት ይላል። ለእኔ ቅኔ ነው የተሰጠኝ እና ተስማማን። በቃ ከዛ ካኪ ዘራፍ ማለት ሆነ። በቃ በየሄድሽበት እዛ ጨረስን። እዛ ስጨርሽ ያው ትመረቂያለሽ። ግን በጣም የሚገርምሽ እዛ ኖርን፣ ብዙ ዓመት ኖርንና መጣሁ አዲስ አበባ። አዲስ አበባ ከመጣሁ በኋላ ዓመቱን ያውቁታል? ቅድም ዓመቱን ብዬሽ ነበር። እሱን ዓመተ ምህረት ትዝ አይለኝም። ግን ብዙ ቆይ ማለት መጣሁና እዚህ ወደ 90 መጨረሻ ይሁን 80 አካባቢ በቃ እንትን ተወጥሬያለሁ በጣም በቅኔ ማለት ነው። እና በየሄድኩበት ቅኔ ማፍሰስ በቃ አይደለም የሆነ ግብዣም ካለ ብድግቲና እንደው ያን ጊዜ አሁን ይኸውልሽ ምንም አይነት መጠጥ አልጠጣም። ስጋ ቅቤ ምናምን ነገር ሁሉ አልበላም። እኔ አሁን ምንም አይነት ነገር ከበሽታ ከህመም የተነሳ ግን እዛ ስለለመዱት ነው። አይ በቃ አስጠላኝ ከጊዜ በኋላ ደግሞ በቃ ብቻ ተውኩት። የራሱ ምክንያት ቢኖረው እንዳ ዝም ብለሽ ይህን ያነሳሁሽ ልጅ ስለምግብ አሁን አንተ በልተሽ ደስ ይልሻል አይደል? ፍሱ ስትሆኝ ይመጣል አይደለም? በይ ይልሻል አይደለም? ይስማሽም አይስማሽም ብድግ ብለሽ ታፈሸዋለሽ። ቅኔውን ማለት ነው። ግዴታ በቃ እዚህ ነገር መውጣት አለበት። ይወጥርሻል። አሁን አንዳንዴ እኮ ትጽፊያለሽ አይደል? ከዛ እንደዚህ አደርግ ነበር። አንድ ቀን እንትን ሄድኩኝ ወደ ፒያሳ ሲሄድ ባንዲራ ምናምን ተሰቅሏል። ቤተ ክህነት ውስጥ ገባሁ። ስገባ ትልቅ ዝግጅት ነው። ብፁዕ ወቅዱስ አቡነ መርቆሬዎስ የኢትዮጵያ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ነበሩ። በእሳቸው ጊዜ ነው። ገባሁ። በቃ የቅኔው ሰዓት ሲደርስ ትኩስ ነው። አየሽ፣ እኔ አፍላ ነው። አሁን ለምሳሌ እኔ ገና እንደመጣሁ ነው ስለ ቅኔ እያወራሁ ነው አይደለ እንዴ? አሁን አፍላው ቢመጣ እና እኔ ብንገጥም ብለሽ አስብ። ልክ አፍላ እግር ኳስ ተጫዋች እና የቆየ ተጫዋች በይ እና አፍላነት ላይ ስትሆኝ በቃ ማፍሰስ ጀመርኩ። ከዛ አቡነ መርቆሬዎስ አስቆሙኝ እና ጥሩት አሉ። ተጠራሁኝ፣ ሄድኩኝ፣ ቀረብኩኝ። በጣም ገርሟቸዋል። የት ነው ያለው ምናምን አሉኝ። እንደውም ብዙ ጊዜ እሳቸውን ውለታ ሳልናገር በመቁረጤ ይቆጨኛል። እውነቴን ነው የምልሽ። ለምን ያልሽኝ እንደሆነ ለእኔ ለተደረገው ነገር ሳይሆን ይሄ ሙያ እንዲቀጥል ትላልቅ ቦታ ያሉ ሰዎች ምን ማድረግ አለባቸው የሚለውን ነገር የሚያስተምር ይመስለኛል። እዛች ቦታ ነው ያወቁት። እንደዚህ ብዬ ነገርኳቸው። እሺ ማክሰኞ አሉ። አፍላነት ነው ብዬሻለሁ። ገና ትኩስነት እድሜ ላይ ነው ያለሁት። አይመቸኝም አልኳቸው። በሀገር ደረጃ ታላቋን የኢትዮጵያ ቤተክርስቲያን የሚመሩት ሰው ሊቀ ስዩማን ራደ አስረስ የሚባሉ የአዲስ አበባ ሀገረ ስብከት ስራ አስኪያጅ ነበሩ። በጣም ነው የገረማቸው። አሁን እንግዲህ አንድ ጥበቃውን ጠሩና ይሄ ልጅ ሲመጣ እንድታስገባው አደራ በደንብ ይኸው ምናምን ብለው እኔ ወጥቼ ሄድኩኝ። ነገሩ ተረሳ። እኔም ረሳሁት። ልጅነት ትበያለሽ፣ ትጠጫለሽ፣ ስላለባበስሽ ስለምናምንሽ ነው የምትጨነቂበት ያን ዘመን። ያ ጊዜ ልጅነት ጊዜ ስለነበር ከዛ አንድ ቀን ከጓደኞቼ ቁጭ ብለን ደጀ ሰላም ውስጥ ዘኬ ታውቂያለሽ? የዝክር ምግብ ዝክር አይደለም። ሙታን ሰዎች ሲሞቱ ህየንተ ነፍስ ጸሎት ለተደረገበት
ነፍስ ይማር በሉልን ብለው ይዘውት የሚመጡት ነው። ሰለስት ላይ 40 ተስካር 80 ምን እየተባለ የሚወጣበት ነው። ደጀ ሰላም አይደል? እዛው ደጀ ሰላም ላይ ደጀ ሰላም ድሮ ካህናት እሱ ነው ደሞዝ። እና ከዛ በፊት ያው ሰው ሲሞት እጣ ፍራንክ የሚባል ነገር አለ። እሱን ላስታውሰው ነበር በኋላ ብዬ ነው። እጣ ፍራንክ ማለት ምን መሰለሽ? አንድ ሰው ክርስትና አገልግሎት ያገኛል ወይ ሰው ሞቶበት ለሞተበት አገልግሎት ያገኛል ወይ ሌላ መንፈሳዊ አገልግሎት ያገኛል። ቅዱስ መጽሐፍ እንደሚለው ደግሞ ይደሉ አስቡ ለዘይት ቀና ይላል። ለሚያገለግለው ዋጋው ይገባዋል ይላል። ወይንም የሚያበራየውን በሬ አፉን አትሰረው ይላል መጽሐፍ አይደለም እንዴ? ለነሱ የሚሆነውን ነገር በሳንቲም ይሰጣል። ያን ጊዜ 6 ብር 5 ብር ወይ 8 ብር ሊሆን ይችላል። በጣም ሰውየው ሀብታም ከሆነ ደግሞ 10 ብር 15 ብር 20 ብር ሊከፍል ይችላል። ትልቅ ብር ነው ያን ጊዜ። ከዛ ምን ይሆናል መሰለሽ? እዛ አገልግሎት ላይ ያሉት ሰዎች 20 ሊሆኑ ይችላሉ፣ 40 ሊሆኑ ይችላሉ። ስለዚህ ሳንቲሙ ይዘረዘራል። ይዘረዘርና በተዋረድ ይሰጣል። ለምሳሌ አንድ ሰው 75 ሳንቲም ሊደርሰው ይችላል የመጀመሪያ ላይ ያሉት። ከዛ 60 ሳንቲም 50 ሳንቲም 30 ሳንቲም እያለ ወደ ታች ይወርዳል ማለት ነው። ወደኛ ወደ ልጆቹ ጋር አሁን እኔ 10 ሳንቲም ነበር የሚደርሰኝ። ከባድ ገንዘብ ነው፣ ብዙ ነው። ተጠራቅሞ ሙሉ ልብስ ለብሼበታል ከሸራ ጫማ ጋር። እና ይሄ ነው እጣ ፍራንክ ማለት። ስለዚህ ቤተክርስቲያን ለረጅም ዘመን በእጣ ፍራንክ ነበር የምትገለገል። ከዚያ በፊት መሬት ነበረ፣ በመሬት ነበር። ከዛ በኋላ ግን በእጣ ፍራንክ ስትገለገል ነው የኖረችው። ከዛ በኋላ ነው ወርሃዊ ክፍያ፣ ወርሃዊ ደሞዝ የሚባለው ነገር የመጣው እንጂ እኛ ስንመሰረት አባቶቻችን ስንቀበል ይህን አገልግሎት እጣ ፍራንክ ነበር። ቤተክርስቲያን በእጣ ፍራንክ ጊዜ ነበር ማለት ነው። እና እዛ ደጀ ሰላም ነው የምልሽ። ደጀ ሰላም ይመጣል፣ ሞልቷል፣ ዳቦ ሞልቷል፣ እንጀራው ሞልቷል። ሁሉ ሙሉ ነው። የአቦ ቤተክርስቲያን ደጀ ሰላም ምሉ ነበረ። ምሉ ነበር ስትይ ማየት ያለብሽ ይቺ ቤተክርስቲያን ብዙ ሺህ ነዳያንን ሰብስባ ነው። ታዲያ ቤተሰብ የሚበሉት የሚጠጡት ስራ የሌላቸው እድሜያቸው የገፋ ሰዎች ሁሉ በዚህ ተጠቃሚ ናት። ስለዚህ ቤተክርስቲያኒቱ በስጋ ብዙ ሰዎችን ይዛ ነው የምትኖረው። መቃብር ቤት ሰጥታ ለብዙ ነዳያን መሰብሰቢያ ናት። አይደለም ክርስቶስ የነዳያን ቤት አይደለች ቤተክርስቲያን? ያ ሁሉ ሰው ነው የሚሰበሰበው። እና እዛ ጋር ደግሞ እዚያ ላይ የምትበይው ነገር የተለየ ጣዕም ነው ያለው፣ የተለየ ነገር ነው ያለው ቤትሽ ከምትበይው። እና ለዛ ነገር በጣም ነው ትኩረት አስታውሳለሁ። እዚህ አሁን እነ ፍስሐ ባየው እነ ልዑል እነዚህ ሁሉ አሁን ቅድም ያልኩሽ አስተማሪ የተማሩ ሰዎች ናቸው አብረውን የኔ እዛ ቁጭ ብለን ስናወራ እንዲህ አንተ ፓትርያርኩ እኮ እንዲህ ብለውኝ ነበረ። ለምን አንሄድም? እንሂድ እንግዲያው ጠላችንን ምናምን በሆነ ነገር አስቀመጥንና እንጀራችንን ከደንና ሄድን። ስንሄድ ሰውየው ገና ከሩቅ ሲያየኝ አስገባኝ። ገባሁኝ። ልክ ሲያዩኝ በለው እስቲ ክድ ይሆናሉ አልኩኝ። በቃ እዛ መርቆሬዎስ አልኩ። በቃ ቁጭ በል እሺ ቁጭ አልኩ። የስጋጃው ላይ ምንጣፉ ላይ ያስቀመጡኝና እንዴት ነው ቅኔው በቅኔው ተመርቀሃል አሉ። አላስመረኩም አልኳቸው። ያን ጊዜ ቅኔ አላስመረኩም ጋር ለምን መሰለሽ? ትንሽ እውቀት በጣም ከባድ ነው። ስለዚህ የኔን ያህል ባለቅኔ ያለ ሰውም አልመሰለኝም። እና በቃ እኔ በቅቻለሁ ብዬ ነው የመጣሁት። እና ይሄንን ቅኔና ትርጓሜ እንደገና ሄደህ ብታስመርቀው ምናምን አለ አባታችን። እኔ እንደገና ሄጄ ለምኜ መብላት ምናምን አልኳቸው። 200 ብር አውጥተው ሰጡኝ። መጀመሪያ 200 ብር ሰጡኝና የሚያስፈልግን ነገር በዚህ ሞላ፣ በየወሩ ደግሞ እኔ ልካለሁ ተባለ። ሄደው እንዲማሩ ካላቸው ፍላጎት እኔ ውጭ ሄደው መማር ነው ምናምን። ያን ጊዜ ቤተክርስቲያኒቷ ግሪክ ሮም ምናምን እንደዚህ እየላከች የቴዎሎጂ ትምህርት አስተምር ነበረ ያን ጊዜ። ስለዚህ እዛ መሄድ ነው የፈለግኩትን ስላቸው፣ ምን ችግር አለው ይህንን ተምረህ ስትመጣ አስመርቀህ ስትመጣ እልካለን። ባህር ዳርም ጎንደርም እዚህ ሸዋ ውስጥም ያስቀመጥኳቸው መምህራን አሉ። የሆነ ነገር ጨርሰው እንዲመጡ ከእነሱ ጋር ሆናችሁ ወደ ግሪክ እልካችኋለሁ 5ታችሁንም አሉ።
እሺ ምን ቸገረኝ እንግዲህ ትልቅ ሰው ቃል ነው። እሺ ብዬ ወጣሁ። ለእናቴ ነገርኳት። ጥሩ ነው ተባለ፣ ተደገፈ። በዛች 200 ብር የሚያስፈልገኝን ነገር ይሄ አቡጀዲ ምናምን ገዛሁኝና ተመልሼ ባህር ዳር ይኩኝ መንግስቱ የሚባሉ አሉ። በስማ በጣም ወዳቸው ባለቅኔ ናቸው። መጀመሪያም እዛው ነበሩ? አይ አልነበርኩም። ቀይረው ነው? ቀይሬ። ምክንያቱም እሳቸው ቅዱስ ፓትርያርኩ ብዙ ጊዜ ሲሄዱ ባህር ዳር እሳቸውን ስለሚያገኟቸው እሳቸው ጋር እንድትሄድ አሉ። ሄድኩኝ። በቃ ተጽፎልኝ በደብዳቤ። ከዛ ትንሽ ቆየና ከነበርኩበት የአቦ ቤተክርስቲያን ጋር ውል ተደረገና ይሄ ደሞዝ በየወሩ እንዲከፈለኝ ሆኖ እንድማር የመጀመሪያው ኢትዮጵያዊ ስኮላር ያገኘው ሰው ነኝ ማለት ነው። በቅኔ በኩል ማለት። ከዛ ባህር ዳር ሄድኩኝ፣ ገባሁ። በቃ ባህር ዳር የተመቸደው በጣም ሙቀታማ ነው። በእኛ ጊዜ ነው የምልሽ፣ ገና እንዲህ ያልሰፋችን በጣም ትንሽ ከተማ ነበረች። ግን ያሉት ሆቴል ቤት ሄደሽ ገና በእንተ ስማ ለማርያም ስለማምላክ ብለው ስትይ ያንን ትርፍራፊ አምጥተው አንዴ ነው የሚሞላው። ሌላ ቤትም አትሄጂም። ያንን አመጣለሁ። በቃ ያንን እዛ ድሮ እንትን አለ ያመጣሁት ቅኔ እዛ ድሮ የተማርኩት እዚህ እሳቸው የእንታ መንግስቱ ጋር ተጨማመረ። ቁጭ ብዬ ደንበኛ ዘራፊ ሆንኩኝ። በስሬ ተማሪዎች አሉ። እነዛን ታስቀጥላለች። ሌሎች የሚያውቁ ደግሞ አሉ። አሁን እንደሱ ነው ህገ ደንቡ፣ እንደሱ ነው። በአንድ ጎጆ ውስጥ አንድ ዘራፊ ወይንም አስነጋሪ ካለ በስሩ ከሱ በታች ሆነው አሉ። ምክንያቱም እሱ ያስቀጽላቸዋል፣ ያስጠናቸዋል፣ የሚጎላቸውን ነገር ይነግራቸዋል። እንዲህ ነው የቅኔው ጉዞ ፍሰት። ይሄ ነው ህጉ። ተራራተሽ የምትኖሪበት ማለት ነው። ብዙ ነገር የታለፈበት ይመስለኛል እና ትዝታውን ሙሉ ወደዛ የወሰድኩት ይመስለኛል። ረዥሙን ሰዓት በሱ ስለወሰድን አይ መነካካቱ ጥሩ ነው። ወደ ሌላኛው ሀሳቦች ከመግባታችን በፊት እዚህ ጋር በርከት ያሉ መጽሐፍቶችም ይታዩኛል። እነዚህ መጽሐፍቶች የተተረጎሙት በእርሶ ነው። ወደ 80 ያክል መጽሐፍቶችን ለመተርጎም ችለዋል እና አሁን ደግሞ ትልልቅ መጽሐፍቶችም አሉ። አሁን የጀመሯቸውም ስራዎች አሉና ስለ መጽሐፍት፣ ስለ ድርሳናት ትርጓሜዎች እስኪ ትንሽ እናንሳ። እሺ፣ ደስ ይለኛል። እንግዲህ ከዛ ካልኩሽ ነገር ከተመለስኩኝ በኋላ ምን ጠፋ? ለመጀመሪያ ጊዜ በጣም የማረሳቸው ሊቀ ካህናት በለጠ የሚባሉ ሸንኮራ ዮሐንስ ቤተክርስቲያንን በህዝብ ዘንድ በጣም ያሳወቁ ትልቅ አባት ነበሩ። አላቃቸውም፣ አያውቁኝም። እንዲሁ ቅኔ አብስሼ ስወርድ አገኙኝና ናናና አንተ አሉኝ። ስሜንም አልጠየቁኝ። እስቲ ይችን ነገር ተርጉምልኝ አሉና የሆነ ይችን ነገር ተርጉማትና አሉኝ። ሄድኩኝ፣ ወሰድኩኝ፣ ተርጉሜያት መጣሁኝ። ተርጉሜ ስመጣት ጥሩ ነው አሉ። አማርኛውን አዩና ግን ወደ ህዝቡ እንዲገባ ቀለል አድርገው ቋንቋውን አሉ። ጠበቅ ያለ ቋንቋ ሆነ። አዎ ትልቅ ወፈር አለና ቋንቋ እንትን ነው። ምን መሰለሽ፣ ያው ታወፍሪያለሽ። ለምሳሌ አሁን የኔን ቅኔ ብዙ ሰዎች እንትን ነው ይሉታል። በቃ እንደ ድንጋይ ከባድ ነገር ነው። የተለመደ ቋንቋ ማለት አልወድም። ተራቃር በእኛ አሁን ሆረ፣ ቆመ፣ ነበረ፣ ተቀመጠ ምናምን ቅኔ ውስጥ ማስገባት ምናልባት የኔታ ተስፋ ተጽዕኖ ሊሆን ይችላል ይሄን ያመጣብኝ። የኔታ ተስፋ ጋር የሆነ ሰሞን ነበርኩኝ፣ የኔታ ብዙአየሁ ጋር ነበርኩኝ። ለ3 ወር ያህል የኔታ ብዙአየሁን አውቃቸዋለሁ። የኔታ ተስፋ ምን ይላሉ? እንደዚህ አይነት ተራ ቃል ቋንቋ ስትጠቀሚ አይወዱም። የኔታ ያሬድ ግን ሁሉን የሚያስተናግዱ ናቸው። ስለዚህ አውርደዋሉኝ። ያችን ትንሽ ነገር ቀለል አድርጌ አመጣኋት። ያቺ መጽሐፍ ታተመች። በስንት የታተመች ይመስልሻል? መጽሐፏ በ25 ሳንቲም አንዷ መጽሐፍ ተከፍሎባታል። ለእኔ አይደለም የከፈሉ፣ ለእሳቸው እኮ ነው ተርጉምልኝ ያሉት። ገባኝ። የዮሐንስ መጽሐፍ ናት። ሊቃውንቱ ከመራቀቅ የተነሳ መልካ መልክ አይተረጎምም ይባላል። የተጻፈ ባይኖርም ያው ከመራቀቅ የተነሳ ነው። ስንት የሚተረጎም ይነገራል ከማለት አንጻር ይመስለኛል። መልካም በሁለት መጽሐፍ በኋላ ነው አሁንማ እየተተረጎመ ሰው ማወቅ አለበት ምንድን ነው ግዕዝ ውስጥ ያለው የሚለውን። ከዛ እሱን ተርጉም የመጣሁና ወደ 5000 ኮፒ አሳተሙ እሳቸው እና ሸንኮራ ዮሐንስ ይዘነው ስንሄድ መጽሐፉ አልቆ መጣን። አንድ አቅጣጫ ስለዚህ ይሄ ነገር ሌላ ስራ ፈጠረ ማለት ነው። ልካ እንደዚህ መኖር ይቻላል። ከዛ በኋላ ራጉኤል ቤተክርስቲያን
ብፁዕ አቡነ አብርሃም በዚያን ጊዜ ቆሞስ አባ ቃለ ጽድቅ ይባላሉ። መላከ ኃይል ቆሞስ አባ ቃለ ጽድቅ አሁን አቡነ አብርሃም የቤተ ክህነት ስራ አስኪያጅ። እሳቸው ጋር ያው ሮብሮብ አስተምር ነበር። እዛ ሮብሮብ እንዳስተምር አዘውኝ እዛ አስተምር ነበርና በዛ ተገናኝተን የሆነ መጽሐፍ ተረጎምኩኝና ሳሳያቸው ለመጀመሪያ ጊዜ የተናገሩትን ነገር አረሰው። አንተ በቃ ሀብተ ጸጋህ ትርጉም ነው አሉ። ይችን ነገር አረሳትም። እንደውም ከዛ አልፈው ወስደው የሆኑ አንድ ወደ አዲሱ ገበያ አካባቢ አንድ ማተሚያ ቤት የነበራቸው እናት ነበሩ። እኔ ምንም ሳንቲም የለኝም፣ የኔ ሳንቲም ያ ቅዱስ ጴጥሮስ እንዳለው እኮ ነው፣ ምንም የለኝም ምሰጥ ወርቅና ብር የለኝም ብሎ አይደለ የተሰጠውን ፈውስ የሰጠው። እኔ ወርቅና ብር የለኝም፣ እኔ ቅኔ ነው ያለኝ። ስለዚህ ሂድና እዛ አሉኝ። ሄድኩኝ። እሳቸው ስለነገሩልኝ እናታችንም አተሙልኝ በነፃ። አሁን ተጀመረ ማለት ነው። በነፃ ታተመ። ከዛ በኋላ ያለው እንግዲህ በራሱ መሄድ ነው። አንድ ነገር መነሻ ያስፈልገው የለም እና ተጀመረ መጽሐፉ ማለት ነው። ከዛን ጊዜ ጀምሮ ይሄ እንግዲህ 80 ውስጥ ነው የሆነው። አሁን አስቢ እንግዲህ ከዛ በኋላ ነው እንግዲህ እነዚህ 80 መጽሐፍቶች የተሰሩ። ይሄ ማለት ግን ለእኔ ነው ማለት አይደለም። መጽሐፉ የኔ ሆነው እኔ አሳታሚ ሆኜ አይደለም። ሰዎች ናቸው አሳታሚዎች አሉ የሚፈልጉ ይሄን ተርጉሙልን ይላል። ከውጭ በተለይ ከውጭ ነው፣ በአብዛኛው ከውጭ ነው። እዛ ያሉ ኦርቶዶክሳውያን ትርጉም ፈረንጆች ይፈልጋሉ። ፈረንጆችም አሉ። ለምሳሌ ልንገርሽ፣ አንድ ፈረንጅ ይዞት የመጣው የሕክምና ስለ መድኃኒት ነው የሚያወራው መጽሐፉ። ጀርመን ውስጥ ያለን ኮፒውን ነው የሚያመጡልሽ፣ ግን መጽሐፉ የኛ ነው። ሲሰጠኝ ዋናው መጽሐፍ እዛ ነው። በአብዛኛው ከኢትዮጵያ ታሪክ መጽሐፍቶች፣ የኢትዮጵያ ቅዱሳት መጽሐፍቶች የክርስትናውም የእስልምናውም ውጭ እኮ ነው ያለው ዋናው። ያንን ማሰባሰብ አለ። አሁን እኮ ትተኪያለሽ፣ ስም ተተከላየሽ። ስለዚህ አሁን እንትኖቹም አሁን ሌሎችም የሚያስተረጉሙ ሰዎች እኮ ሌላ የሚተረጉም ሰው እኮ ጠፍቶ አይደለም፣ ሞልቷል እኮ ብዙ ሊቅ። ኢትዮጵያ የብዙ ሊቃውንት ሀገር ናት። ግን ስም ይስብ የለ ስም ይስባል። ስለዚህ ሊቀ ጉባኤ ቢተረጉሙት እየተባለ ያም ይመጣል። አንዳንድ ጊዜ ከአቅሜ ቤል አሁን እጄ ላይ ራሱ 5 መጽሐፍቶች አሉ። እየሰራሁ ነው እያሉ 5 መጽሐፎች። አንዳንድ ጊዜ እንዳይቀየሙ ከዚህ 1-4 ገጽ ከዛ 1-4 ገጽ ከዚህ አጽናናለሁ። 4ቱን ትልኪያለሽ፣ በዚያች እስኪ ጽናና ደግሞ የዚህኛውን ትሰሪያለሽ። እንደዚህ የማረግበት ጊዜ ሁሉ አለ። እሺ፣ በዚህ ሁሉ ስራ ውስጥ በዚህ ሁሉ መንፈሳዊ አገልግሎት ውስጥ ደግሞ በተጨማሪነት የሚሰሯቸው እንደው ቢታዩ ቢታወቁ ብለው የሚያስቧቸውን ነገሮች እየጻፉ እየደረሱ ተመልክቻለሁ። ለምሳሌ አሁን ዋዋጎን ቲያትር መመልከት እንችላለን። በጥላሁን ዘወገ የተዘጋጀ ነው። እርስዎ ነው ድርሰቱን የሰሩትና እሱን ማንሳት እንችላለን። ዋዋጎን ዝርዝሩን ገብታችሁ እንድታዩ ተመልካቾችን በዚሁ አጋጣሚ ዋዋጎ ቲያትር በጣም እኔ የኔ ስራ ስለሆነ የኔ ጽሁፍ ስለሆነ ሳይሆን ሀገርህሽን የምታይበት ነው። ፍቅርን የምታይበት፣ መተሳሰብ የምታይበት ነው። ዛሬ ላይ ሆነች ትናንትን የምትመለከችበት ስለሆነ ሁሉም ሰው እንዲያየው እፈልጋለሁ። በተለይ ጥንታዊ የቆሎ ትምህርት ቤት ጥንታዊ የቆሎ ትምህርት ቤት ላይ ተመስርቶ ከዘመናዊ ጋር ይዋሃዳል። ሰው እንዴት መግባባት አለበት የአሁኑን ዓለም ያሳይሻል። አሁን ለጊዜው ቆሟል። በቅርብ ቀን ግን እንደገና ይጀምራል። አሁን ወደ እንግሊዘኛ እየተተረጎመ ነው። ከእንግሊዝኛ ወደ ቻይናኛ እንዲተረጎም ቻይናዎች መጥተዋል። በተለያየ ቋንቋ እንዲተረጎም ቻይናዎቹ ራሳቸው እዚህ ብዙ ቲያትሮችን ካዩ በኋላ በጣም ወደዱት ዋዋጎ። ስለዚህ ይሄ ነገር ወደ ቻይና ተተርጉሞ እኛ ሀገር መሄድ አለበት የሚል ሀሳብ ይዘው መጥተዋል። ስለዚህ ቆም አድርገን እንግሊዝኛ እየተተረጎመ ነው። አሁን በቅርቡ እንግሊዝኛ እንትኑን ፕሮጀክቱን ምናምን አስተርጉመን ጨርሰናል። ቅኔው እንትኑ ሙሉ ቲያትሩን ነው በመተርጎም ላይ ነን። ያው ጊዜ ይወስዳል። ውስጡ ያሉት ቃላት በጣም ከባዶች ናቸው። ገብቶሻል? አሁን ለምሳሌ ምናምን ሲል በአማርኛ ለመተርጎም በሌላ ሚኒሜና የሚል ታሪክ አለው። እዛ ሚኒሜና ይላል። ይኸውልህ ብሎ የሚጀምር እንዲህ አይነት በዛው በአካባቢው ታሪክ ስለተጻፈ ነው። እና እዚህ ነገር ላይ ነው ያለ ነው። ይህን ጋብዛለሁኝ። እንግዲህ ስራ ሲባል እሱ ብቻ አይደለም። ግጥምና ዜማዎች እልፍ ናቸው። እሱን ላነሳ ነበር። እንደውም የተለያዩ ዝማሬ ግጥምና ዜማዎችን ይሰራሉ። ግጥምና ዜማዎቹ እልፍ ናቸው። እኔ እንደውም አብዛኛዎቹን አላስታውሳቸውም እንጂ ለምሳሌ የእነማን አለ? ለምሳሌ ዘማሪት ጸዳለ ጎበዜ፣
እንትና ማን ነው ይሄ ዘበነ የመጀመሪያ ክሩ ላይ ብዙዎች ናቸው፣ በጣም ብዙዎች። በድሮ ጊዜ ደግሞ ያን ጊዜ ያው የእግዚአብሔርን ቃል በገንዘብ መሸጥ ማለት አይደለም። ቅድም ነግሬሻለሁ፣ ለሰሪው ዋጋው ይገባዋል። ደግሞ ያን ጊዜ እነሱ ይህን መዝሙር ስንሰጣቸው ለግጥሙ 10 ብር ለዜማው 10 ብር ይሰጡን ነበረ፣ ያን ጊዜ ማለት ነው። አሁን እንኳን እንትን ብለዋል መሰለኝ። እና ምን ያክል ይሆናሉ እንደው ብዛታቸው ራሱ የተሰራ? በጣም ብዙ ናቸው አይደለ? በጣም ልጆቹ ራሳቸው ቢያንስ 40 30 50 ቢያንስ ወደ 50 ይሆናሉ። ለምን ከጥንት ጀምሮ ነው አየሽ፣ ከመዝሙር ከተጀመረበት ጊዜያት ጀምሮ። ቅርብ ጊዜ ነው መዝሙር በክር ምናምን ማውጣት የጀመረው። በነገራችን ላይ እኔም መዝሙር አለኝ እኮ። እኔ እኮ በድምጽ ላስሞክሮት አላስሞክሮት እያልኩ ነው። እሱን አንቺም ትተሽኝ ትሄጃለሽ ተነስተሽ የድምጼን ነገር ታዲያ መዝሙር አለኝ ካሉ እንደው ምንድነው መሰለሽ አንዳንዴ ሰው ያኳሽሻል። በቃ አንተ ይህን ግጥም እየሰጠህ እንዴት አንተ እስቲ አንተ ብትዘምረው አለኝ። ይሞክሩት አይነት ሀሳብ መጣ። እርስዎ የሚሞክሩት ሞከርኩት። በሰላም ማርያም የህዝብ መዝሙር ተደርገው የህዝብ መዝሙሮች የነበሩት አሉ። አሁን ለምሳሌ እኔም የማርያም ህዝብ መዝሙሮች መዝሙር አይደል? ያው አንድ ሰው ይፈጥረዋል፣ ወደ ህዝብነት ይቀየራል። እኛ ግን የፈጠርነው ነው እነዚህ ነገሮች ከጊዜ በኋላ ይመጡ። ለምሳሌ ማስታወሰው ለማህበርና ሰላማክ ያገታክ አባ አባ አባቶች ሲመጡ ገብረ መንፈስ ቅዱስ አቦን ስለምወዳቸው ለሳቸው። እነዚህ ሌሎች ደግሞ ትዝ የሚለኝ አሁን ኡጋንዳ ውስጥ ያለ ደግሞ አንድ ዘማሪ አለ። ፍቅር ግን ከሌለኝ ከንቱ ነኝ፣ ፍቅር ግን ከሌለኝ ከንቱ ነኝ የሚል እንዲህ አይነት ግጥም ዜማ ነበረ። ያው መሰብሰቡ ላይ ደካማ ነኝ። ከዛ ሁሉ መጽሐፍት እነዚህ ናቸው የተገኙ። ዋናው ትርጓሜ ላይ ስለሆነ ያሉት ወደዚህ ነው። አሁንም ግን ለምሳሌ አሁን ቅርብ ቀን መምህር መጋቢ አዲስ ሳህሉ የሚባሉ መጥተው የወሰዱት አለ። ዝማሬ ነው፣ ግጥምና ዜማ ነው። ስለ ስብራት ማለት ስለ ሕሊና ጌታ ሆይ ማረኝ በደለኛ ነኝ የሚል ነው። አሁን እሱ ራሱ እንትኑ አዝማቹ ጠፋኝ ታውቂያለሽ። አዲስ ስለሆነ ነው። ይመጣል። ወደ ቤተሰብ ቤት ልገባ ነው ደግሞ ማለት ወደ ቤተሰቡ ጉዳይ ልመጣ ነውና የባለቤቶትና የእርሶ ትዳር አመሰራረት ትንሽ ለየት ያለ ይመስላል። በጣም ትንሽ ድንቅም ነው ደግሞ። በጣም ለወጣቱ ትውልድ ያስተምራል ብዬ አስባለሁ። አሁን ትዳር ለሚመሰርት ምን ይዤ ነው የምመሰርተው ምናምን ለሚለው፣ በእርግጥ እግዚአብሔር አዳምና ሔዋንን ሲያጋባ መጀመሪያ መኖሪያ ቤት ሰርቶ ምናምን ነው አይደለም? ቢያውቁበት ኖሮ በጥሩ ሁኔታ ይኖሩበት ነበረ። እና እኔ ባለቤቴን ቂርቆስ በቃ በየደብሩ እየዞርሽ ታስተምሪያለሽ። እንግዲህ መልካምን ነገር መልካም ቦታ ነው የምታገኘው። አዳምም ሔዋንን ያገኛት እግዚአብሔር ቤት ውስጥ ነው። ታት በአጋጣሚ ያው ተዋወቅንና ትንሽ ቀን ሰነበትንና አንድ ቀን እዚህ ሜክሲኮ ጋር ሻይ እየጠጣን ነበር። እና ሻይ ጋብዣት ሻይ እየጠጣን እያለ እኔና አንቺ እሑድ ብንጋባስ ምን ይመስልሻል? ያው እዚህ በእኛ ቤተክርስቲያን ደግሞ ኮሚቴ ተቋቁሞ ምናምን ብዙ ገንዘብ ተሰብስቦ ምናምን መኪናው በዚህ ጋር እንትኑ በዚህ ጋር ምናምን ተባብሎ ነው። ለምን እኔ ደግሞ እንዲህ አይነት ነገር አይመቸኝም። እግዚአብሔር በሚያውቀው ነው የምልሽ። ምናልባት እድሜ ስለገፋ ይሆን አሁን እድሉን የሰጠው። ሰው እኮ አንዲት መጽሐፍ ጽፎ ትልቅ ጥሩምባ ነው የምትሰሚው፣ ትልቅ ጥሩምባ። እኔ ይህን ሁሉ አንድ ቀንም እንዲህ ብዬ አላውቅም፣ እንደው በግድ ካልመጡብኝ በስተቀር። ኧረ እንዴት ይሆናል ምናምን ምናምን ይሆናል፣ ምን ችግር አለው? ከዛ ቀጠርን፣ ተጋጠርን። እሑድ ዕለት በቃ ይህን ትንሽን ለብሰሽ የባህል ልብስሽን ትመጪያለሽ። ዋናው የክርስቶስ ቅዱስ ሥጋና ክቡር ደም ነው። በቃ ካህን አባታችን ፊት ቀርበን ተነግረን ተነጋግረን ኃጢአታችንን በደላችንን አስወግደን ምናምን የተዘጋጀን ነበርን በወቅቱ። ምክንያቱም ኃጢአተኛና በደለኛ ስለሆንኩ ማለት ነው። ሁላችንም ኃጢአተኛና በደለኞች አይደለም።
ስለዚህ ጊዜ እንዳይወስደው ነው ያ ደግሞ ማለቁ። አዎ አልቋል ሁሉም። ስለዚህ እንሂድ አልኩ፣ ጥሪ ያዝኩኝ። ከዛ አሁን ገባችው እህቷ በጣም ነው የሚገርመው። ሚዜ ሆነች። ሚኒባስ ይዘን ልደታ ሄድን። በሚገርምሽ በዛ እንትን ሳምንት ላይ ተብሎ የሆነ ችግር ገጠማቸው ሴቶቹ እና ስለዚህ ለሚቀጥለው ተባላን በአንዷ ምክንያት 15 ቀን ሆነ እና አንቺን ለምሳሌ የማውቅሽ ከሆነ አንቺን ካገኘሁሽ እሑድ ሰርጌ ነው እንዳትቀሪ እባክሽ እላለሁ። ምን ማለቱ ነው የሰውዬ? ለምሳሌ ያን ጊዜ እነ ጥላሁንና እነ ታምራት ሞላን መዝሙር አስተምር ነበር። መራዊ ስጦታው ተቆጥተዋቸው በዚህ እግዚአብሔር በሰጣችሁ ድምፅ እግዚአብሔርን ሳታመሰግኑበት ልታልፉ ነው ብለው ስለገሰጿቸው ማን ይሄን መዝሙር ያስተምር ሲባል ሰው ይጠቁምና አክሊለ የተባለ ወንድማችን ከነሱ ጋር ህብረት የነበረው እሱ ይጠቁምና እኔን ይወስደኛል። ከታምራት ሞላ ከጥላሁን ገሰስ ጋር አንተዋወቅም። እሱ ወሰደኝ፣ እዛ አስተዋወቀን፣ ጀመርን መዝሙር። አሁን ድረስ ያ መዝሙር ከነሲዲው ተቀምጧል። በካሴት የተሰራ ነው እንዴ? አይ ጥናት ነው እንጂ የመጀመሪያ ጥናት ነው። አልታተምም፣ አልተሰራም። ስለዚህ እንትን ተብሏል፣ ተቀድቷል። ግን እኔ ግን በዚሁ አጋጣሚ የታምራት ሞላ ክርስትና ሳላደንቅ አላልፍም። እውነቴን ነው። ከልቡ ክርስቲያን ነበር፣ ከልቡ እና ያን ጊዜ ስለነበር ለምሳሌ ጋሽ ታምራትን ሳገኙ ጋሽ ታምራት እሑድ ሰርጌ ስለሆነ እንዳትቀር አንቺንም ካገኘ ሰው እንዲህ እያልኩኝ። ስለዚህ ወረቀት የለውም፣ ጥሪ ወረቀት የለውም፣ ምን የለውም። ከዛ እሑድ ሄድን፣ በሚኒባስ ሄድን። ስንሄድ አለቃው በጣም ወዳጅ የነበሩ የልደታ የማህደረ ስብሐት ቅዱስ ልደታ አለቃ ኤርሚያስ ይባላሉ። ተቆጡ በጣም ያለ ዝግጅት እንዲህ ሳናረግ አሉ። እሷም እጇ ላይ የነበረውን ቀለበት እኔም ይሄ ትልቁ ቀለበት እንደዚህ ጉጥ ያለው ነገር አለ አይደል? ቀለበት እሱ ነበር የነበረ ቀለበት እንኳን የሚገርምሽ እንደው አበዱ እሳቸው ምናምን ተቆጡ። አይ በቃ እኛ ትልቁ ነገር የክርስቶስ ቅዱስ ሥጋና ክቡር ደም ነው። እሱ ነው አንድ የሚያደርገው ሰው፣ ድግስ አይደለም ወይንም ሌላ ነገር አለ። ስለ ነጭ ልብሱ የሆነ ነጭ ልብስ ነው፣ እሷም ለብሳለች። ያለ ጓደኞቼን ሰበሰብኩ። እነ ኪዳኑ አሉ። ኪዳኑ የሚባል አለ እሳት የበላ በጣም የምወደው ጥሩ ምሁር ሰው፣ አሁን የኪዳነ ምሕረት ቤተክርስቲያን ጸሐፊ ነው። ዮሴፍ አለ የምወደው ወደ ወንድሜ፣ አክሊሉ አለ፣ ሳሚ አለ። ሁለታ ለማስታወስ ነው እግረ መንገዴን። እነዚህ ነበሩ። አንተነህ አለ፣ ብዙ ሰዎች፣ ጋሽ ብርሃኑ አለ። እግዚአብሔር ሰው በእውነት ነው የምልሽ። የኑሮዬ አጥንት ወንደሰን አለ፣ ወለላ አለች፣ ካሶ አለ፣ ኃይሉ አለ። እነዚህ ሰዎች ተሰብስበው ሳገኝ ነው የምነግራቸው ለእነዚህ። ጋሽ ብርሃኑ እሑድ ሰርጌ ነው። ከዛ ገብተናል። እዛ ስርዓት አደረሱልን እና እሳቸው እንግዲህ ይህም ሁላ ቅኔ ፊታቸው ያፈሰስኩላቸው ጳጳሳት አባቶቻችን ብጠራቸው ይመጡ ነበር። በጣም የሚገርምሽ ወልደ ሩፋኤል የተባለ መጋቢ ሚስጥር ወልደ ሩፋኤል ፈታ የሚባሉ ከአለቃ ገብረሃና የበለጠ ሰው ነበር በተውኔቱ ማለት ነው። በቀሉ በጣም ሊቅ ሰው። እሱን እንኳን መንገድ ላይ አግኝቼ ነው የነገርኩት። ከዛ ተደረገ ሰርጉ፣ ተጋባን። ስንወጣ በስሚ ሰው ግልብጥ ብሎ መጥተዋል። እነዚህ ሁሉ መጥተዋል። እኛ አንድ ዳቦ ነው ይዘን ሄድነው። ድፎ ዳቦ፣ ያበሻ ዳቦ አስጋግረን ልደታ ሄድነው። አክስቴ ወይዘሮ አለሚቱ ነበረች፣ እሷ መጣች። የእሷን ቤተሰቦች ያው ፈቃደኞች አይደሉም አልነበሩም። እና ግን ያው ድንገት ሲሆን እግዚአብሔር ፈቀደ። ከዛ በኋላ እኛ እዛ በሚኒባሱ ወደ ቤታችን ልንሄድ ነው። እነዚህ ደግሞ አሁን የተቃቀስኩልሽ ነጋዴዎች ናቸው፣ አቅም ያላቸው ሰዎች ናቸው ምናምን ነው። አንዱ ጠጋ ብሎ ኋላ ሌላ ቦታ ነግረናል፣ እኛ ባልነው ነው የሚኬደው፣ እስካሁን አበላሽተዋል ምናምን አሉ። ያው እንግዲህ እንትኑ ለምን እንደዚህ ሆነ ብለው ቁጭት ያላቸው። ከዛ ያቺ ዳቦ ተቆረሰች። ወልደ ሩፋኤል መጣ፣ ቅኔ አረገ። መጋቢ ሚስጥር ወልደ ሩፋኤል ቅኔ ዘረፉልኝ። የአባይ ልጅ ውሃ ጠማው። እኔ ራሴ ተነሳው፣ ሙሽራው ተነሳ ራሴ ነው። አሁንም ምንድነው ማረገው? ቅኔ ሳረግ አንቺ አሁን ለአንቺ ቅኔ ባረግ ለአንቺ አንድ ካረኩ ለራሴ አንድ ነው የማደርገው። ገብቶሻል? ሁልጊዜ እንደዚህ ነው የማደርገው። ቅኔ አደረግን እዛ ሰርጉ ላይ ወሰሰ። ስንወርድ እዚህ ነው የምትገባው አለኝ። ከዛ መኪና ውስጥ ገባው። መኪናው ላይ አበባ ለጣጥፈው ምን ብለው የሙሽራ ሚዜ ሽማግሌዎች አሉ አይደል? አንዱ ታምራት ሞላ ነው። አጋሽ አንቶኒዮ አሉ፣
ጋሽ መርቆሬዎስ አሉ። እነዚህ ናቸው። አንቶኒዮ እነዚህ መጡ። እዛ ላይ ፈረሙ። ጠዋት ላይ ነው የተፈረመው። ሌሊት ያው ዝም ብለን ነው የመጣ ነው። በጣም የሚገርምሽ ሙሽሮቹ መኪና ውስጥ ገብተን እዛው ነው ጽጌረዳ ቀጣጥፎ ምናምን የተጣጠፉባት መኪና አለ። ልክ ስንሄድ የት ይዘውኝ ይሄዳሉ? ልክ እዚህ ሜክሲኮ ጋር ፊሊፕስ ጋር እዛ ስደርስ ዞር ብያ ያለው ወደ 20 ምናምን ሰርግ ሆነ። ሳይታሰብ የተዘጋጀ ሰርግ ሄድን። እዛ ግን ይኸውልሽ ተጋብተን ኖርን። እግዚአብሔር አከበረን። ይኸው እዚህ ትልቅ ክብርና ደስታ ላይ እግዚአብሔር ፈቅዶ እንደ ኃጢአታችን እንደ በደላችን ሳይሆን በሱ ቸርነት እዚህ ያደርሶናል ማለት ነው። በጣም ደስ ይላል። ሁለት ልጆች አሉት። እንግዲህ በዚህ ትዳር የተገኙ ሁለት ልጆች አሉ። አንደኛው ዩኒቨርሲቲ እንዳለ ነግረውኛል። ነበልባል። አዎ። ከእርስዎ እንግዲህ እርስዎ እውቀትን ፍለጋ የሄዱበት ርቀት በጣም ብዙ ነው፣ በእናቶትም ግፊት። እርስዎ ደግሞ ልጆች ላይ በተለይ እውቀትን ከማጋባት እውቀትን ከመስጠት አንጻር ያኖሩትን ነገር እስቲ ቢነግሩን። የመጨረሻ እያገባደድኩን ጥያቄ ነው። እሺ ምንድን ነው መሰለሽ፣ በእኔ እምነት ይሄን ሁሉ እውቀት ስሰበስብ ከፍዬ ያገኘሁት አይደለም። ስለዚህ ሳልከፍል ያገኘሁት ነው። ክርስቶስም ምን ይላል? በነፃ ያገኛችሁትን በነፃ ስጡ ነው የሚለው። ስለዚህ አሁን እኔ የትም ቦታ ልኖር፣ የምኖርበት አካባቢ እዚህ አሁን ቤቴ የራሴ ቤት ነው። ይሄ ቤት እዚህ አካባቢ ያሉትን ልጆች ሰብስቤ አስተምራለሁ። ግን መጀመሪያ ከቤት ይጀምራል አይደለም? ስለዚህ አሁን ልጄ በዚህ በግዕዙ በንባቡ በትርጓሜው በጣም የበሰለ ሰው ነው። በጣም አሁን ዩኒቨርሲቲ ተማሪ ነው። ዩኒቨርሲቲ ተማሪ ስልሽ እንዴት ብዬ እንደምገልጽልሽ አላውቅም። እንደው ልጄ ስለሆነ ሳይሆን እንደውም በመጀመሪያ አካባቢ እንዴት ነው ትምህርቱ ምናምን አልኩት። እንዳረዳው ያው ችግር አለ። እኔ የዚህኛው ዓለም ሰው ነኝ። እንደውም ባለፈው ሲተረጎም አርቲስት ጥላሁን ዘውገ ያለውን ነገር አልረሳም። እና ልጆቻችን ተረጎሙልን። የእሱም ልጅ የእኔም ልጅ አስጠራና እኔና እንግሊዝኛ ባዳ ስለሆን እሱና እንግሊዝኛ ባዳ ስለሆኑ ትርጓሜውን ከጨረሱልን በኋላ አንተ አለኝ ሊቀ ጉባኤ፣ ይሄ እኮ እንግሊዝኛ ሲያስቸግረውን ኖሮ ይኸውልህ መውለድ ደግ ነው፣ በልጆቻችን ተበቀል ነው አለ። እና በጣም ጎበዝ ልጅ ነው። እና በጣም የገረመኝ እንዴት ነው ትምህርቱ ስለው ምን ማለት እንዴት እንደዚህ ብለህ ትጠይቀኛለህ አለኝ። እኮ ምን የ7ኛ የ8ኛ ክፍል ትምህርት ማለት ነው አለኝ። ይሄ እንትኑ ቤተክርስቲያኑ ቃል የመሸምደዱ ጉዳይ የእግዚአብሔር ረድኤት፣ የእግዚአብሔር ቃል፣ የእግዚአብሔር እርዳታ እንደተጠበቀ ሆኖ እውቀት የመሰብሰብ ልምድም ይሰጥሻልና ከሱ ብዙ ጠብቃለሁ። መልካም ነው። እዚህ ቤት ውስጥ እንግዲህ ቤተሰቡ ሁሉ መንፈሳዊ ቤት ውስጥ ነው ያለው። እንደማየውም ከሆነና ክራር አያለው፣ በገና አያለው፣ በርከት ያሉ ናቸው እንደውም እና ከምናያቸው አለ አይቻለሁ። እና ከየት የመጡ ናቸው እያልኩ ነበር። እርስዎ እንደውም እኔ ብዙም አይደለሁም አሉኝ። ስለዚህ ባለቤቶት ይህንን ነገር እንደሚያደርጉም ነገሩኝ። ክራር ይመታሉ፣ በገናም ይደረድራሉ ይመስለኛል። እሷ እንግዲህ ምንድን ነው መሰለሽ ማህበረ ቅዱሳን በበገና ትምህርት ተመርቃ ከዛ በኋላ የበገና ትምህርት ቤት ከፈተች። በገና መሰንቆ ምናምን ከሌሎች መምህራን ጋር አንድ ላይ ሆነው ሲከፍቱ እኔ ደግሞ ቅኔና ግዕዜን ሰው ያለውን አይደለ ቅኔና ግዕዜን ይዤ ሄድኩኝ። ቅኔና ግዕዛችንን ይዘን ሄድንና የግዕዝ ትምህርት፣ የቅኔ ትምህርት፣ ሰው ደግሞ ቤተክርስቲያን ሲሄድ ዝም ብሎ ከሚቆም ቅዳሴ ተሰጥኦ ትምህርት፣ ትግርኛ፣ ኦሮሞኛ የሀገራችንን ቋንቋ ጨምረን ለሚፈልጉ ሰዎች ኦሮሞኛውን ኦሮሞኛ ሰው መምህር ተቀጥሮ የትግረኛውንም እንደ ትግራዋይንም እሱንም ትግራዋይ ሰው ተቀጥሮ እንዲያስተምረው አድርገን ፍሬ ሀና አካባቢ ለብዙ ጊዜያት ትምህርቱ ሲሰጥ ቆየ። እንትኑ ከበደ ቤት ማስተማሪያ ቤት እና በዚሁ አጋጣሚ እኔ አሁን ምን እንደምፈልግ ታውቂያለሽ? እንትን አይደለም ፈልገው እኔ አሁን ቤት ማስተማሪያ ቦታ ይሄንን እውቀት ለልጆች እያስተማርኩ ብኖር ነው ደስታዬ። ከዚህ በኋላ ምንም የምፈልገው ነገር የለም። የምተረጎመው ነው እየተረጎምኩ እነዚህን እውቀቶች ማስተላለፊያ በገናው ክራሩ የምናስተላለፍበት ነገር ቢኖር ጥሩ ነው። ደግሞ ይኖራል፣ አይቀርም፣ በቅርቡ ይሳካል። ከ40 ዓመት በላይ ይመስለኛል በአገልግሎቱ ብቻ የቆዩት። ምናልባት ከተሳሳትኩ እታረማለሁ። ከዛ በላይ እንደሆነ ሰማሁኝና እድሜ ጸጋ ነው።
ብዙ ነገር የመስራት ሀሳብ እንዳሉትም እርስዎ እየነገሩ ነው። ብዙ መጽሐፍቶችን ጀምረዋል። መልካም ነገሮች ናቸው። ይሄ የሚበረታታ ነገር ነው። ወደፊት ሊሰሯቸው ያሰቧቸው ነገሮች ካሉ ስለታለኝ ምን መሰለሽ መድኃኔዓለም አደራህን የምተረጉማቸውና የምጽፋቸው መጽሐፍት 100 ሳይሞሉ እንዳትወስደኝ ብየዋለሁ። ይሄንን ሪከርድ ሰብሬ ነው መሞት ያለብኝ አይመስልሽም? እርስዎ ቢቆዩልን ይሻለናል። ይሆናል። አይ ከ100 በላይ ቢቻል መሰበዛ ሰማ። አሁን ስንት ዓመት ይሆኖታል? ይሄን ልነግርሽ አልችልም። እድሜ ትንሽ ነው ለማለት አይደለም፣ በጣም ትልቅ እድሜ ነው ያለ። ይሄን ማለት ነው። አሁን ስንት ዓመት ይሆናል ያልኩት ገምቻ። እንግዲህ አንቺ ገምቻ ከባድ ነው መገመት። ለምን ንግግሮት እንደዚሁ ቀልጠፍ ያለ ነው። ምንም ችግር የለም። ሆሊውድ፣ ፈረንሳይ የፈረንሳይ ልጅ መሆን በቃ ማለትሽ ነው። ከና ለምን ዋሴ ጋር እኮ ነው ከና ለልኝ ጋር ነው ከምታውቂያቸው ከነዚህ ሰዎች ጋር አድጎ እንዴት አሁን ሰዎች ይገርማቸዋል። ለምን ብዙ ጊዜ ካህን ስትሆኚ የአነጋገር ይዘት፣ የአሰራር ይዘት ይሄ ችግር እየገጠመኝ ነው። ለእኔም ችግር እየገጠመኝ ነው። በጣም የሚገርምሽ ለምሳሌ ሱፍ ለብሰሽ ወይም ጃኬት አድርገሽ የሆነ ነገር ስትሰሪ ሲያዩሽ ሰዎች ቅር ሲላቸው አያለሁ። እንደውም በቅርብ አንድ እናት የሆነ ነገር ብለውኛል። እኔ ግን ጥበቡ ጋር ሲሄድ የጥበቡን ሰው መሆን አለብኝ። ቤተክርስቲያን ሲሄድ ደግሞ የቤተክርስቲያኒቷን ሴት ጠብቄ ያገለግላለሁ እንጂ ብሔራዊ ቲያትር መቼም ጠምጥሜና ካባ ለብሼ ልሰራና ልገባ አልችልም። አይደለም እንዴ? እና ይህን ሰዎችም በዚህ አጋጣሚ ሊረዱልን ያስፈልጋል። ልብስ፣ ቀሚስ፣ ካባ፣ ነጠላው፣ ኩታው አይደለም ትልቁ ነገር የሚስፈልገው ምግባር ነው የሚፈልገው። አይደለም እንዴ? የበኩሌን አስተዋጽኦ ቤተክርስቲያኒቷን እያስከበርኳት ነው ያለሁት። ሀገሬን ይሄ የሀገር ቅርስ ነው፣ ቤተክርስቲያን ቅርስ ነው። አይደለም ይሄ ለሚመጣው ትውልድ እንዲህ ማለት ነው፣ ግዕዙን እያየ ለሚሸሸው ትውልድ ይሄ ማለት ነው ብለሽ መስጠት። ከኔ ቀጥሎ የሚመጣው ደግሞ ከኔ የተሻለ አድርጎ አብራርቶ ሊነግር ይችላል። ያ ደግሞ የሚቀጥለው ይመጣል። መቀባበል ነው አይደል? ትውልድ እኛ ከና አለቃ እያለው ነው የተቀበል ታላቁ ሊቅ አለቃ እያለ እኮ አሁን በዚሁ አጋጣሚ ትልቅ ሰው መሆኑን ነገሩኝ። መንገር ብቻ ሳይሆን ከስራዎትም መረዳት ይቻላል ብዙ ነገሮችን እና ይህ ሁሉ መልካም ነው። ግን በጣም ሌሎች ሰዎች እርስዎን የሚያውቁት ሰው በጣም ዲፕሎማት ናቸው። ከልጁ ጋር ልጅ አሁን እንዳሉት ቲያትር ቤቱ ጋር ሲሆን እንደ ቲያትር ሰው፣ ቤተክርስቲያን ሲሆን ደግሞ ክህነቱን ሁሉንም ነገር ማቻቻል ያስፈልጋልና ግን አንዳንዴ እንዴት ይቻላል? አንዳንድ ሰው ባለበት ቦታ ብቻ የመወሰን ነገሮች ይኖራሉ። እርስዎ ቴክኖሎጂ ላይም ሩቅ አይደሉም። በዩቲዩብ አንድ ትረካ እንደነበረው ታውቃለሁና እንደነዚህ አይነት ነገሮች ያው ብናነሳው ስለማያልቅ ነው። ብዙ ሺህ ትረካዎች አሁን ለምሳሌ ይኸውልሽ እኔ ከማወራሽ ብጽፍ ነው ደስ የሚለኝ። አንዲት እንትን ስጽፍ ይገርማቸዋል ማለት ፍሰቱ ማለት ነው። የቋንቋው አተራረኩ የተረኩት ፍሰቱ ራሴ ነው እኮ ድምጸቱ ያስታውቃል። ብዙ ግጥም ብዙ እንትን ትሰሪያለሽ አይደል? የስነ ጽሁፍ ሰው ነሽ አይደል እንዴ? ዝም ብዬ ይህን የግዕዙን ቅኔ አንቄ እንዲህ ማለት ነው እያልኩ ልኖር አልችልም። ሌላ ጎን አለኝ እኔ ሌላ የምገልጽበት መንገድ አለ። ራሴን የምገልጽበት፣ ቤተክርስቲያኒቷን የምገልጽበት፣ ኢትዮጵያዊነትን የምገልጽበት እና እኔ አንድ አካባቢ ለምሳሌ ተይው አንድ ነገር ልንገርሽ፣ አንብበሽ ይሆናል። ሀውለት አህመድ ሀውለት የምትባል ጎረቤት አለችኝ። ሌላ ሀውለት አለች። ያንን አሽርጌታን ሳነብ አሽርጌታን ሀውለት ነች የጻፈችው። ሳነብና እዚህ ጋር ሀውለትን ሳይ እነዚህና እኔ እንዴት እንደተዋሃድን ጽሁፉ ላይ አይተሽዋል አይደለም? ትክክለኛው ህይወት በመጽሐፍ ተገልጾ ማለት ነው። እንደዚህ አይነት ሰው ነው። ቤተክርስቲያንም አሁን ስትሄድ እንደውም ከትላልቁ ይልቅ ከህፃናቶቹ ጋር ምናምን ብዙ ሰዎች እንደ ፕሮቶኮል ነገር ሲያደርጉ ያቸዋሉ። እኔ እንደዛ አይመቸኝም። ከማንም ሰው ጋር እኩል መሳቅ፣ ከሁሉም ጋር መሆን፣ ከሁሉም ጋር ተባብሮ መኖር ደስ ይላል። ህይወት ያስተምርሻል። ይህን ያስተማረኝ እውቀት አይደለም። ሰው እኮ ተምሮ አያውቅም። ታውቂያለሽ አይደል? አንቦ ነው የሚያውቀው እንጂ ሰው ተምሮ አያውቅም። ትምህርት ይሄ አንድና አንድ ሁለት ነው ይልሻል ትምህርት አይደለም። ግን አንድና አንድ እንዴት ሁለት ሊሆን ቻለ? ያንቺ ጥያቄ ነው የሚሆነው። ይሄ ከልምድ የሚመጣ ነው እና ብዙ ህይወት አለኝ። ብዙ የመከራ ህይወት፣ ብዙ የችግር ህይወት፣ ብዙ የደስታ ህይወት ስላለኝ እኔ ማለት የተገላበጥኩ ሰው ነኝ ማለት ነው። የተራገፍኩ ሰው ነኝ። ስለዚህ ጥሩ ህይወት አለኝ ማለት ነው። ወጣት ከወጣቱ ጋር በወጣት ቋንቋ ነው የማወራው። እሱ ነው እኮ አሁን ከቴክኖሎጂውም ከቋንቋውም ከሁሉም ደግሞ እያረሙንም ጭምር ነው። ከእርሶ ጋር በስልክ ረዣዥም ጊዜ
ከዚሁ ከቆይታችን ጋር ተያይዞ ስናወራ ነበርና እነዚህ ነገሮች እያረሙንም እያስተካከሉንም ነው የሚሄዱት። የመጨረሻ ማድረገው ጥያቄ እርሱን አግኝቼ ያለመጠየቅ አልችልም። ምክንያቱም ከቆሎ ትምህርት ቤት ከቅኔ ቤት እስከ ጉባኤ ቤት ድረስ ትልቅ ሂደት ነው የሄዱበት እና ብዙ ሂደቶች አልፈው ነው እዚህ የደረሱት። ብዙ ታሪኮችን ወርሰዋል፣ እርሶ አውቀዋል። ደግሞ ለትውልድ ማውረስም ያስፈልጋል። ከዚህ አንጻር እያወረሱ እንደሆነም ነግረውኛል። ግን ኢትዮጵያውያን ምናልባት ቅድም አንድ ታሪክ ሲያነሱልኝ ውስጤ እያሰብኩ የነበረው ነገር ምንድነው ከውጭ ያሉ ዜጎች መጥተው የታሪክ ድርሳናቶችን የታሪክ መጽሐፍቶችን ተርጉሙልን የሚሉበት ምክንያት ምንም ጥያቄ የለውም። እውቀቱን ለመገብየት ነው ለማግኘት ነው እና ይህን እውቀት ከማግኘት አንጻር ኢትዮጵያውያን ራሳችን ላይ ምን መስራት አለብን በመልእክት ደረጃ ቢነግሩን ብዬ ስላሰብኩ ነው መቋጫችን ላይ። በጣም ጥሩ ነው። ይኸውልሽ አሁን ገድላት ድርሳናት ሰዎች የሚመስላቸው ስለዚያ ስለ ጻድቁ ወይንም ስለ ቅዱሱ ሰው ብቻ የሚናገሩ ይመስላቸዋል። አንዳንድ ገድላት ውስጥ የኢትዮጵያ ታሪክ ተቀምጦ ታገኘዋለሽ። የኢትዮጵያ ሕዝብ ታሪክ ተቀምጦ የኢትዮጵያ ሕዝብ በሆነ ወቅት ያደረገውን ነገር ታገኛለሽ። እስቲ ለምሳሌ ስነ ከዋክብት አቡሻህር የምንለው ትምህርት ልታይ ትችያለሽ። አሁን ለምሳሌ በቅርብ ጊዜ አንድ የታሪክ መጽሐፍ የሆነ ሰው ይዞ መጣ። እዛ ታሪክ መጽሐፍ ውስጥ በጣም የደነቀኝና የገረመኝ ግዕዝ ስለሆነ የቤተ ክርስቲያኒቷ የፓትሪያርኮች ተራ የተነሱበት ከጥንት ጀምሮ እስካሁን እስካሉት ፓትሪያርክ ድረስ ከነ አቡነ ባስልዮስ ድረስ ሊጻፍ ይችላል። እዛ መጽሐፍ ውስጥ ግን የኢትዮጵያ ነገስታት በየዘመኑ ኢትዮጵያ ከተፈጠረችበት ጊዜ ጀምሮ የነገሱ ነገስታት ታሪክ አለ። መቼ እንደነገሰ፣ ስንት ሰዓት እንደነገሰ፣ አንዳንዱ ግማሽ ቀን፣ አንዳንዱ 1 ሰዓት፣ አንዳንዱ ለተወሰነች ደቂቃ ነግሶ የሞተ አለ አይደለም። እነዚህ ታሪኮች ያሉበት ይሄ ሁሉ አልገረመኝም። እሺ ሊኖር ይችላል። እዛ መጽሐፍ ውስጥ ግን በግዕዝ የተጻፈ መጽሐፍ ውስጥ የሙፍቲዎች ኢትዮጵያውያን ሙፍቲዎች በዝርዝር ያስረዳል። እዛ ላይ ይሄ ሊደንቅሽ ከዚህ የበለጠ ታሪክ የለም። ይህ አንድነታችንን የሚያሳይን ነው። ገብቶሻል? እና ኢትዮጵያውያን ለዚህ ነገር ቦታና ትኩረት ቢሰጡት የተሻለ ነው ብዬ አስባለሁ። አሁን ያ ፈረንጅ የመድኃኒቱ ትርጉም እሱ በጣም ይከነክነኛል። ለምን ሲተረጉም አንድ እጻው እንጨቱ ወይንም ተክሉ ምን መደረግ እንዳለበት ይገልጻል መጽሐፉ። ግን የእጽዋቱን ስም ነቅሎ አውጥቶ ነው ያንን የሰጠኝ። ያ መጽሐፍ የራሳችን አይደል? ገብቶሻል? ወደኛም እንዳይመጣ ከመፈለግ ነው። በጣም ይገርማል። ግን ያ መጽሐፍ ቢኖርና አንድ አቅም ላለው ኢትዮጵያዊ ባለሀብት ወስደሽ ይሄን ብናረግ ብትሽው ሊሰማሽ አይፈልግም፣ አይሰሙም፣ አያዳምጡም። እና ይሄን ነገር ትኩረት ሰጥተን ኢትዮጵያዊነታችን ከፍ ብናደርገው ጥሩ ነው ብዬ ነው የማስበው። ለምንድን ነው አሁን ይሄ ብዙ በጥበብ የተሞሉ ቲያትሮች ተሰርተዋል። ብዙ የሌሎችን ሰዎች ስራ ማክበር ያስፈልጋል፣ የራስሽ እንዲከበር። ግን እነዚህ ፈረንጆች እኛ ጋር መጡ። ለምንድን ነው ይሄን የፈለጉት ብለሽ እስቲ ጠይቂ። አየሽ፣ ይሄንን ግን ለነሱ ከመስጠት ይልቅ እናንተ እንዲያርጉና እንዲህ ብናደርገው ይሄ እንዲሆን ያስፈልጋል። በጣም ነው የማመሰግነው። የነበረን ቆይታ ውብ ነበር። ብዙ ነገሮችን ያገኘንበት ነውና ከልብ አመሰግናለሁ። እኔም አመሰግናለሁ። በእውነት በእግዚአብሔር ስም አመሰግናለሁ። እኔ መጠየቄ የእኔ መቅረብ ምናምን ሳይሆን ትልቁ ነገር የሀገራችንን ባህል የቅኔ ታሪካችንን በትርጉም ዙሪያ እንደኔ የሚደክሙ ብዙ ሊቃውንት አሉና የእነሱን ድካም ለሕዝብ የሚያስረዳ ይሄ የአንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ብቻ ሳይሆን ኢትዮጵያዊ ማንነት ማለት ነው እና ኢትዮጵያዊነት መገለጫ አንዱ ክፍል ስለሆነ ይህን እንድንሰራ ይህን እንድናወራ ስለዚህ ነገር እንድንነጋገር መጀመሪያ እግዚአብሔር ፈቅዶ እናንተም ወዳችሁ ስለመጣችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን። የፋና ፖድካስት ተከታታዮች ከቅኔና
ትርጓሜ መምህር ከሆኑት ሊቀ ጉባኤ ታረቀኝ ብርሃኑ ጋር ያደረግነው ቆይታ ይህንን ይመስላል። እንደወደዳችሁ ተስፋ እናደርጋለን። ቅድስት ዘውዱ አብሬ ቆይታ አድርጌያለሁ። መልካም ቀን ይሆንላችሁ።